ወቅታዊውና በዓላትን እንትን ወዳልነበት ነው። ዛሬ ግን ወደዚያው ነው የሚለው። የዮሐንስ ራእይ ምዕራፍ 1 ከቁጥር 6 ላይ ነው ያቆምነው። ወደዚያው ነው የምንገባው። አነበውና ከዚያ በኋላ እያንዳንዳቸው እነዚህ ምን ትርጉም እንደሚሰጡ ምን ማለት እንደሆነ አዋለሁ። እንግዲህ ክቡር መላከ ገነት፣ ክቡር ሊቀ ሊቃውንት ቀለመወርቅ፣ ክቡር መጋቤ ሐዲስ ዕዝራ እንዲሁም በዚህ ውስጥ በተለዋጭ ስም የምትጠሩ ክቡራን አላችሁ። ምዕመናት እንደምን ዋላችሁ? ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ባለፈው የዮሐንስ ራእይ ምዕራፍ 1 እና ታሪካዊ ዳራው ምን እንደሚመስል የሚገልጥ ነው። እስከ ምዕራፍ 5 ድረስ ነው ያየነው። እስከ ቁጥር 5 ይቅርታ፣ ምዕራፍ 1 እስከ ቁጥር 5። ዛሬ ደግሞ ከ6 እንጀምርና እስከ 8 ያሉትን ቁጥሮች እናያቸዋለን። ልክ ሐዋርያው ጳውሎስ መልእክቶቹን ሲጀምር በምስጋና እንደጀመረ ሁሉ ዮሐንስም በምስጋና ይጀምራል እና ምስጋናውን ምን ነው ጀምረው ለወደደን ፍቅር ለዮሐንስ በተለየ መልኩ ነው የተነገረው። የመልእክቱ ወንጌሉም ፍቅርን ነው የሚገልጽ፣ መልእክቱም ፍቅርን ነው የሚገልጽ። ከዚህ ላይ ራእዩም ደግሞ ፍቅር ለወደደን ነው ያለው። ከዚያ ከኃጢአታችንም በደሙ ላጠበን። ይህ መውደዱ ምንድን ነው የሚል ነው። ኢየሱስ ክርስቶስ ነው እዚህ ላይ የሚናገረው። መውደዱ ከኃጢአት ማጠቡ ነው። የእናት ልጇን መውደድ አንደኛው መገለጫዋ ልጇን ማንኛውም ቆሻሻ ቢነካው ማጠብ ነው። አትጸየፈውም፣ ቸልም አትልም። የፍቅሩ ዋና መገለጫ የሆነው ከኃጢአታችን መታጠባችን ነው። ታጠብን ማለት ደግሞ የእሱን ባህሪ የሚገልጸውን ቅድስና ያዝን ማለት ነው። በአጥበን ኑሮ እሱ ቅዱስ፣ እኛን ደግሞ ያልተቀደስን ወይም የረከስ፣ እሱ ንጹሕ እኛ ያደፍን ይሆንና ባህሪው ከባህሪያችን ጋር ባህሪያችን ከባህሪው ጋር አልስማማ ብሎ ተለይተን እንኖር ነበር። ግን ስለወደደን ኃጢአታችን አጠበን። በምኑ ለሚል በደሙ ተገለጸ። ከኃጢአታችን በደሙ ታጠብን። ይህ መውደዱን የገለጠበት ነው። ዓለምን እንዲሁ ወደደው የተባለበት ነው። ስለዚህ ዮሐንስ ይህን ምስጋና አድርጎ አቅርቦታል። ምስጋና፣ ትልቅ ምስጋና ለወደደን ከኃጢአታችን በደሙ ላጠበን ይልና ይቀጥልና መንግስትም ለአምላኩና ለአባቱ ካህናት እንዲሆን ላደረገን። አሁን መንግስት ካህናት፣ ይህ ከብሉይ ኪዳን ኦሪት ዘጸአት ምዕራፍ 19 የመጣ ቃል ነው። ራእየ ዮሐንስ ብሉይ ኪዳን በደንብ ነው የሚጠቀሙ። ለመተርጎምም እሱን ነው የምንጠቀመው። ያ ቃል የዘጸአቱ ቃል ምንድን ነው የሚሉት? የተመረጠ ሕዝብ፣ ለርስቱ የተለየ የመንግስት ካህናት አድርጊያችኋለሁ። መንግስትና ካህናት፣ አዎ ለአምላኩና ለአባቱ። አሁን አብን ነው እንዲህ ያለው። እንግዲህ አምላኩና አባቱ ብዙ ቦታዎችም ይገኛሉ። አሁንም አብራርቶ ደግሞ እንዲገባ ለሰው ሁሉ አምላክና አባቱ የሚለውን ለአምላካው ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም አምላክ ስንል አባቱ አምላክ ነው፣ እሱም አምላክ ነው። የአምላክ ልጅ አምላክ ነው። ምክንያቱም ሰውን ነው የሚወልደው። ከብርሃን ብርሃን ነው የሚገኘው። ከውሃ ቅዝቃዜ ነው የሚገኘው።
ከሰው ሰውን ይወልዳል፣ እንስሳትም እንስሳትን ይወልዳሉ። ከእንስሳት የተወለደው እንስሳ ነው። ከእግዚአብሔር የመጣው ደግሞ ልደቱ በተለየ መልኩ በቃልነት ቢሆንም የእግዚአብሔር ልጅ ነው፣ እግዚአብሔር ነው። ያ ቃል እግዚአብሔር ነው፣ ከእግዚአብሔር ዘንድ ነው፣ ደግሞም እግዚአብሔር ነው ስለተባለ አምላኩ ማለት ደግሞ ሰው ነው፣ ፍጹም ሰው ነው። ፍጹም ሰው ከሚያሟላው አንዱ አምላክ ያለው መሆኑ ነው። ሰው አንዱ ከአንዱ አምላክ ያለው ነው። ከሚሟላበት ባህሪ አንዱ ማለት ሰው ስንል ሰብና ሙሉ ነው። ያ ሰብና ደግሞ አምላክ አለው። ስለዚህ ሰው አምላኩም የሚለውን የሚገልጽልን አምላኩና አባቱ በሚለው ቃል ነው። ካህናትና መንግስት፣ መንግስት ግዛት ነው። ካህናት ደግሞ ካህንነት ደግሞ በብሉይ ኪዳን የእግዚአብሔርን ሕዝብ ወክሎ በእግዚአብሔር ፊት መገኘት ማለት ነው። በብሉይ እስራኤል እንደ ካህን ሆና አሕዛብን እንድታገለግል ነው የተጠራሽው። እንደ ካህን ሆና እንደተጣላ እንደ መልእክተኛዬ እውር ማን ነው ይላል ቃሉ። እስራኤልን ሲወቅስ መልእክተኛዬ ናት ግን እውር ሆናለች። የእስራኤል አጠራር ለዓለም ካህን ሆና ልታገለግል ነው። የአሮን ልጆች አጠራር ደግሞ ለእስራኤል ካህን ሆነው ሊያገለግሉ ነው። የካህን አቋቋምና የነቢያት አቋቋማቸው ይለያል። ካህናት ፊታቸው ወደ እግዚአብሔር ነው፣ በኋላቸው ሕዝብ አለ። ነቢያት ደግሞ ከእግዚአብሔር ወደ ሰው ነው ፊታቸው። ነቢያት እግዚአብሔር እንዲህ ይላል ብለው ሲናገሩ፣ ካህናት ደግሞ ከሕዝብ የተቀበሉትን ወደ እግዚአብሔር አቀርበው ይህን ሕዝብ ተቀበለው ይላሉ። ይህን ሕዝብ ተቀበለው ያንተ ነው ይላሉ። ስለዚህ ደቀ መዛሙርቱን የዓለም ካህናት አድርጎ ነው። ቤተ ክርስቲያንም ላላመኑት ካህኑን እንደ ካህኑና ነው የምታገለግል። ካህን ማለት ከዓለም የመጣውን ወይም ከዓለም የተቀበለውን ከሰው የተቀበለውን በእግዚአብሔር ፊት ማቅረብ፣ ሰዎችን ሳይቀር በእግዚአብሔር ፊት ማቅረብ፣ ተቀብሎ ከሰዎች ተቀብሎ ወደ እግዚአብሔር ማቅረብ ነው። ነቢያት ግን ከእግዚአብሔር ተቀብለው ወደ ሰው ማቅረብ ነው። ነቢያት ፊታቸው ወደ ሰው ነው። ካህናት ደግሞ ፊታቸው ወደ እግዚአብሔር ነው። ነቢያት ከመዚህ እግዚአብሔር እንዲህ አለ ብለው ለሕዝብ ይናገራሉ። ካህናት ደግሞ ከሕዝብ የመጣው መስዋዕቱ፣ ጸሎቱ ሕዝብ የመጣውን ወደ እግዚአብሔር ያቀርባሉ። ሰላም ለእናንተ ይሁን እያሉ ለሕዝቡም ይጸልያሉ። ስለዚህ የካህናት መንግስት ማለት ሕዝብን የምታገለግል የእግዚአብሔር መንግስት፣ የእግዚአብሔር መንግስት አገልጋይ ማለት ነው። ባጭሩ የእግዚአብሔር መንግስት አገልጋይ ላደረገን፣ ለመንግስቱ አገልጋይ ላደረገን ነው የሚል ያለ። ለመንግስቱ አገልጋይ አደረገን። ምንድን ነው? መጀመሪያ ወደደ፣ ከዚያ አጠበ፣ በደሙ አጠበ። ከዚያ ለመንግስቱ አገልጋይ አድርጎ አሰማራን፣ ላከን። የመንግስቱ አገልጋዮች ክህነት አገልግሎት ስንሆን የመንግስቱ አገልጋዮች አደረገን ይላል። አሁን ይህ ምስጋና ነው። እንዲህ እንድንሆን ላደረገ ለእርሱ ከዘላለም እስከ ዘላለም ድረስ ክብርና ኃይል ይሁን ይላል። በምስጋና ይጀምራል። ይህ በምስጋናው ጳውሎስ አኩቶ ለእግዚአብሔር ነው ብሎ የሚጀምረው። ከዚህ ላይ ደግሞ በደሙ አጠበን፣ የመንግስቱ አገልጋዮች አደረገን፣ ለአባቱ እና ለአምላኩ መንግስት አገልጋዮች እንድንሆን አደረገን። ይህን ላደረገን ክብርና ኃይል ይገባዋል ነው። ክብር ሲባል እግዚአብሔር በሕዝቡ ውስጥ መገኘቱ እና ምልአቱ ምንድነው? ስብሐተ እግዚአብሔር መላ ምድረ፣ የእግዚአብሔር ግን ምድርን መላ፣ በሁሉ መገኘቱ ነው። ክብር የሚለው ዕብራይስጡ ሽክና ነው የሚለው በሁሉ መገኘት፣ ምልአት በሁሉ መገኘት፣ ሀልወተ እግዚአብሔር። ኃይል ከሃሊነት ነው። ከሃሊነት ማለት መፍጠር፣ ይህ ያቅተዋል አለመባል። ኃይል ከሃሊነት፣ ከሃሊ በቃሉ ነው ያሉት የኤማውስ ተጓዦች። እኛ
በግዕዙ ካህል በቃሉ በንግግሩ ሁሉን ማድረግ የሚችል በትምህርቱ ሁሉን ማድረግ የሚችል የሚበዥን ብሎታል መጽሐፍ ቅዱስ። ወግድ የሚበዥ ሁሉን ማድረግ የሚችል ተብሎ ተናግሯል። ለሱ ይሁን ይልና አሜን። ሁልጊዜም በእኛ መካከል ክብርን በእኛ መካከል መገኘት ሀልወት በወገኖቹ በሕዝቡ መካከል መገኘት ኃይል ሁሉን ማድረግ ሁሉን መቻል ሁሉን መፈጸም ይህ ደግሞ ለዘላለም ሳይቋረጥ ይኑር ነው። አሜን ለኛ ነው። ይህ ሳይቋረጥ ይኑር በእኛ ለሁል ጊዜ ሳይቋረጥ ይኑር ብሎ ይጸልያል እና በምስጋና ይጀምራል። ከዚያ በኋላ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል። ደመና የባህሪ ክብሩን ነው የሚገልጸው። ደመና የታየበትን በታሪክ ማስታወስ እንችላለን። የእግዚአብሔርን መገኘትና ሀልወት ይገልጻል። ደመና ክብርን ነው የሚገልጸው። ደመና እስራኤል ከግብፅ ሲወጡ ቀን በደመና ሌሊት በደመና እሳት ይመሩ ነበረ። ሙሴ መገናኛውን ድንኳን ሰርቶ ሲጨርስ ወመልአት ደመና ቤተ ይላል። ምንድነው? ቤቱ በደመና ተሞላ። በእግዚአብሔር ደመናው ወጣ፣ ቤቱን ሸፈነው፣ በእግዚአብሔር ክብር ተሞላ ይልና ካህናቱ ከደመናው የተነሳ ማገልገል ተሳናቸው ይላል። በደብረ ሲና ምዕራፍ 19 ኦሪት ዘጸአት እግዚአብሔር በከባድ ደመና እመጣለሁ ይላል። በከባድ ደመና ይመጣለሁ። ያ ጽኑ ጨለማም ተብሏል። ደመናው ጥቅጥቅ ያለ ተራራውም በጭስ በጉም በደመና ተሞላ። በዚያም እግዚአብሔር ሙሴን አነጋገረው፣ ሙሴም ወደዚያ ገባ ይላል። ይህም የእግዚአብሔር መገኘት ነው። ሶሎሞን ቤተ መቅደሱን ሰርቶ ሲጨርስ ወስብሐተ እግዚአብሔር ላይ ሊያ የእግዚአብሔር ክብር በመቅደሱ ላይ ነበረ፣ ካህናቱም መግባት አልቻሉም ይላል። መረቀው ቀደሰ ማኅደሩ አንዱ እግዚአብሔር ማደሪያውን ቀደሰ ለየ፣ በደመና መጥቶ ሞላው ቦታውን ይላል። ጌታችን ኢየሱስ ክርስቶስ በተጠመቀ ጊዜ አብ በደመና ሆኖ ዝንቱ ውእቱ ወልድየ ዘአፈቅር የምወደው ልጅ እሱ ነው አለ። በረጅሙ ተራራ ደብረ ታቦር ብሎታል ቅዱስ ያሬድ። በረጅሙ ተራራ ክብሩን ሲገልጥ አብ በደመና ሆኖ ልጄ ይህ ነው ስሙት፣ እሱን ስሙት ብሏል። ያ የምወደው የጥምቀቱ የምወደው ልጄ ነው፣ ይህ ደግሞ ወሎቱ ስሙ እሱን ስሙት የሚል ደመና በደመና ታይቷል። ሲያርግ በደመና ነው። ወመጻት ደመና ወነሳአቶ ወተላዓለ ደመና መጣሽ። የሐዋርያት ሥራ ምዕራፍ 1 ላይ ደመና መጣሽ ከፍም አደረገችው ወሰደችው። ይህ ሁሉ ደመና የእግዚአብሔርን ክብር ይህ ተራ ደመና የምናየው ሳይሆን ልዩ የእግዚአብሔርን ክብር የሚገልጽ ደመና ነው ማለት ነው። በመጨረሻ ምንድነው? ሲመጣ ከደመና ጋር ይመጣል፣ በክብሩ ይመጣል ማለት ነው። በክብሩ ይመጣል፣ በግርማው ይመጣል ነው ይመጣል። ዓይኑም ሁሉ የወጉትም ሁሉ ያዩታል። ሲመጣ ሁሉም ሊያዩት እንደሚችሉ ይናገራል። ዘካርያስ ይህንን ወይሬእይዎ ኩሎሙ አሕዛብ ወይበክዩ ያዩታል። እዚህም ብሏል ዋይ ዋይ ይላሉ፣ ዋይ ዋይ ይላሉ። ሁለት ሐሳቦች እዚህ ላይ ሰዎች ተርጉመዋል። ዋይ ዋይ ማለቱ የንስሐ ነው። ቤተ አይሁድ ይህን ክብር አይታ ንስሐ ገብታ ትመለሳለች ብለው የተረጎሙ አሉ። በዘካርያስ ትንቢት መሰረት አንዳንድ ጊዜ ደግሞ በልዩ ልዩ መጻሕፍቶች በቅዳሴው ጭምር ያዩታል፣ ግን የማይጠቅም ዋይታ ይሆናል የሚል የተናገሩ አሉ። እኔ ግን የሚታየው የእግዚአብሔር ምሕረት ታላቅ ስለሆነ ይህ ዋይታ ንስሐን ያመጣላቸዋል፣ ይመለሳሉ የሚለውን ብንወስደው የተሻለ ይመስለኛል። ይህ ማለት ክብሩን በላይ አስቀድሞ ክብሩን ይገልጣል። ዓለምን ከማሳለፉ በፊት ክብሩን ይገልጣል። በዚያን ጊዜ ሐዋርያው ጳውሎስ ወምዝ ይድህኑ እስራኤል በዚህ በሮሜ መልእክት ምዕራፍ 11 ላይ ይድናሉ ይላል። ይድናሉ የሚድኑት ክብሩን አይተው ነው።
ክብሩን ሲያዩ ደግሞ ይጮሃሉ። የምድር ወገኖች ሁሉ ይጮሃሉ፣ ያለቅሳሉ፣ ያምናሉ እንደማለት ነው። እና ከዚህ ላይ ክብሩን ማሳየት እንደሆነ ቃሉ ምንድነው የሚለው? አዎን አሜን፣ ያለው የነበረው የሚመጣው አሁን ያለው የነበረ ማለት ቅድመ ዓለም የነበረ የሚመጣው የሚመጣ ሲል ይህ ቃል ትንቢታዊ ቃል መሆኑን ያዩታል። የሚመጣው ብሎ ያመሰግናል። ያለ አሁን ሕያው በኦሪት ዘጸአት ምዕራፍ 3 ላይ ስም ማን ነው ሲለው ስሎ ማን እንበላቸው ሲል ያህዌ ያለና የሚኖር ነው ስሜ ነው። እዚህ ላይም ያለው ይህ ራሱ ይህ ስም ለኢየሱስ ክርስቶስ ተሰጥቷል። በባህሪ አንድ ናቸው የምንለው አብ ሕይወት ነው፣ ሕያው ነው። ወልድም ሕይወት ነው፣ ሕያው ነው። መንፈስ ቅዱስ ማነው? መንፈስ ቅዱስም ሕይወት ነው። አብ ብርሃን ነው፣ ወልድ ብርሃን ነው። ለአብ የተሰጠው ስም ለወልድም ተሰጥቶ እናገኘዋለን። አሁን ያለው የሚለው ያለውና የሚኖር ዛሉ ይሄሉ ያለና የሚኖር ብሎ እግዚአብሔር ለሙሴ የነገረውን ስም ከዚህ ላይ ዮሐንስ ደግሞ ለኢየሱስ ክርስቶስ ሰጥቶታል። ይህ ባህሪያዊ ስም ነው። ባህሪያዊ ስም ይባላል። ባህሪያዊ ስም ማለት የማንነት ስም ነው። ለኢየሱስ ክርስቶስ መሰጠት በግልጽ የሚያመለክተው የነበረው የሚመጣው ነው። የሚመጣ ኢየሱስ ክርስቶስ ስለሆነ ሁሉን የሚገዛ ጌታ አምላክ። እዚህ ላይ ደግሞ ቅድም አምላኩ ብሎ ነበረ። አሁን ራሱ ኢየሱስ ክርስቶስ ጌታ ነው፣ አምላክም ነው። የአምላክሽ አምላክ ወልድ አምላክ እንለዋለን። የአምላክ ልጅ አምላክ አምላክ ዘበአማን አምላክ ዘበአማን ነው የምንለው። አምላክ ዘእምአምላክ ዘበአማን ከአምላክ የተገኘ አምላክ እውነተኛ አምላክ ከአምላክ የተገኘ እውነተኛ አምላክ። ስለዚህ አምላኩ የሚለው እንደ ሰውነቱ ነው። ግን ኢየሱስ ክርስቶስ አምላክ ነው፣ የሚገዛ ሁሉንም የሚገዛ ገዥ ነው። አሁን የሚገዛ ስንል እግዚአብሔርንም ዘኩሎ ይእዝ ነው የሚለው። ዘኩሎ ይእዝ ከመዚህ እግዚአብሔር ዘኩሎ ይእዝ ግዕዙ ሁሉንም የገዛ እግዚአብሔር እንዲህ ይላል ነው ያሉ ነቢያት። እንዲህ ብለው ነው የተናገሩት። ስለዚህ የአብ ስም የኢየሱስ ክርስቶስ ስም ነው። ሁሉንም የሚገዛ ጌታ የአብ ስም ነው። ኢየሱስ ክርስቶስም ለኢየሱስ ክርስቶስም ስሙ ነው። አምላክ ባህሪው ነው። ያቺ አንዲት ባህሪ ደግሞ የአምላክነት ባህሪ የኢየሱስ ክርስቶስም ባህሪ ናት። መንፈስ ቅዱስም እንደዚህ አልፋና ኦሜጋ። ይህ በግሪክ ፊደል መጨረሻና መጀመሪያ የሚል ነው። የግሪኩ ፊደል በአልፋ ይጀምራል፣ በኦሜጋ ይጨርሳል። ግሪክ ማነው? ዕብራይስጡ በታው ነው የሚጨርስ። በአልፋ ጀምሮ በታው ይጨርሳል። አሌፍ ብሎ ታው ነው የሚለው። ግሪከኛው ደግሞ አልፋ ብሎ ኦሜጋ ነው የሚለው። ኦሜጋ ነው የሚለው እና ከዚህ ላይ መጀመሪያውና መጨረሻው ያለ ፊደል የሚጠራ ስም የለም። በእኛ እንግዲህ ሐናፈ ወይም ደግሞ ፐ ኋላ የገባ ነው እርግጥ እንደማለት ነው። እዚህ ስሞችን ሁሉ የምናውቀውን ነገር ለመግለጽ ፊደሎች ግዴታ አስፈላጊ ናቸው። ፊደሎች ግዴታ አስፈልጋል። በሃ የምንጠራው ስም በፈ እስከ ፈ ድረስ ባለው ሁሉን ስሞች እናስገባለን ማለት ነው። ሁሉንም ስሞች እናስገባለን። ይህ ማለት መጀመሪያውም መጨረሻውም ነው የሚለው። መጀመሪያውም መጨረሻውም እሱ ነው። ይህ ማለት እኔ ነኝ ይላል። እኔ ነኝ የሚለው ራሱ ያህዌ ከሚለው ስም አንድ ነው። በዮሐንስ ወንጌል ምዕራፍ 8 መጨረሻ ላይ እምቀድመ የተወለደ አብርሃም ሀሎኩ አነ ሲል ሀሎኩ ማለት ያህዌ ከሚለው ጋር አንድ ነው። እኔ አለሁ የሚል ነው። በዚህ ጊዜ ድንጋይ አንስተው ሊቀጠቅጡት ሊመቱት ተነሱ ይላል። በምንድን ነው ትመቱ ሲል በይነ ጽርፈትከ እስመ እንዘ ሰብእ አንተ
ሰው ስትሆን አምላክ ነኝ ትላለህ። አይሁድ ተረድተውታል አምላክ ነኝ እንዳለ። ብዙ ሰዎች ኢየሱስ ክርስቶስ አምላክ ነኝ አላለም ብለው በድፍረት ሲናገሩ እሰማለሁ። አንዳንድ ጊዜ ግን ፈጹም ስህተት ነው። እኔ ከአብ ጋር አንድ ነኝ ብሏል። ከአብርሃም በፊት አለሁ ማለት አምላክ ነኝ ያህዌ ነኝ ማለት ነው። ከዚህ ላይም ዮሐንስ እኔ ነኝ ይላል ነው ያለ ተናጋሪው ኢየሱስ ክርስቶስ መሆኑን። ስለዚህ ራሱ ኢየሱስ ክርስቶስ ስለ ራሱ ሁሉን የሚገዛ ጌታ አምላክ አልፋና ኦ ማለት መጀመሪያውና መጨረሻው እኔ ነኝ ያህዌ ነኝ እኔ ነኝ ራሴ አለሁ ማለት ነው ይላል ብሎ ይጨርሳል ማለት ነው። እንግዲህ ከቁጥር 6 እስከ 8 ነው ያየናቸው። እነዚህን ያልገቡንን በጥያቄዎች ማዳበር እንችላለን። ጥያቄም ጨምሮ ልንቀበል ስለምንችል አንዳንድ እንትኖችም ከዚህ ላይ ቀስ ቀስ እያልን እናየዋለን። ስላዳመጣችሁኝ አመሰግናለሁኝ። ጥያቄ እኔ ልጀምረው። ተፈራራ ሰው መሰለኝ። ያው እንደዚያ ነው። በሩ እስከሚከፈት ሰው ወደኋላ ነው የሚል ያለውና የነበረው ቁጥር 8 ላይ ያለውና የነበረው ሲል አሁን አለ ግን ነበረ ሲል ደግሞ አለና ማን ነው ያለውና የነበረው ሲል አንድ ነገር ከነበረ አሁን ላይ የለም ያለውና የነበረው ሲል ህልውናውን ያለው የሚለውን አይጋፋም ወይ? ያለውና የነበረው አለ እያለ ለምንድን ነው የነበረው የተባለው? የኔታ እሺ፣ ሌላ ጥያቄ ካላይ ጨምርና በአንድ ላይ እሺ። ይቅርታ መርሃ ግብሩ መሪውን እየቀማው ነው መሰለኝ። ይሁን
የኔ ዝግ ነው። የኔ አልተከፈተም። አሁን ነው የከፈተው። ከታች አንድ የጠየቀ ከግዕዙ ጋር ተለያየብኝ የሚል እስቲ ድገማት እንድናየው በታች። አዎ ተሎ ወደ ላይ ስለሄደ ነው ጥያቄው። ወረስተክሙ ውስተ ቅድሳተ መንግስተ አቡሁ ነው የሚለው። አዎ አዎ እሷ በእነሱ አልነሳና ልሂድ። ቅድሳት የሚለው በዚህ በግዕዙ ክህነት ከሚለው ጋር የተገናኘ ነው። ውስተ ቅድሳተ መንግስተ አቡሁ ሲል የክህነት መንግስት ነው። ከዚያው ላይ ምንድነው አሮን ቅድስና ለእግዚአብሔር የሚል ወርቅ አሰርቶ በራሱ ላይ እንዲያደርግ ታዟል። ክህነቱ ከቅድስና ጋር የተያያዘ ስለሆነ በግዕዙ ቅድስና ብለው ነው የተረጎሙት እና ቅድሳት የሚለው ክህነት ከሚለው በቅድስና ከሚገለገለው ክህነት ጋር የተያያዘ ነው። በቅድስና ማገልገል ስለሚለው እኔ የምጠቀመው በግዕዙ በአማርኛው የማደርገው ሁሉም የሚያነበው ደጋግሞ በአማርኛው ስለሆነ ነው። እና ቅድሳት የሚለው ክህነትን ነው የሚገልጸው ለማለት ነው። መንግስት ተብሏል። እንግዲህ ከዚህ ላይ ግዕዙ ምንድን ነው የሚል ዘሃሎ ወይሄሉ ወዘይመጽእ ነው የሚለው። ዘሃሎ ያለ የሚለው ነው። ወይሄሉ የነበረው፣ ወዘይመጽእ የሚመጣው። የነበረው የሚያመለክተው ምንን ነው? ቅድመ ዓለም ከመፈጠር በፊት የነበረ አሁን ያለ። ተራውን ስንሰጠው ዘመናትን ስንሰጠው ምንድን ነው? ዓለም ከመፈጠር በፊት የሚለው የነበረ ወደሚል ወስዶታል። ያለ አሁንን ያሳያል። ሕያው ያለ አሁንን ያሳያል። የሚመጣው ግን በክብር የመመለሱን የሚያረጋግጥ ነው። ስለዚህ የነበረ ብቻ ቢሆን ኑሮ እርግጥ ነበረ፣ አሁን ግን የለም የሚል ራዕየ ዮሐንስ ኋላ ነበረ ግን የሌለ አሁን ደግሞ ያለ የሚል ናምናገር ስንደርስበት እዚህ ለአውሬው የተሰጠው ስም የተለየ ስም ሰጥቶታል። አንድ ወቅት የሌለ መልሶ አንድ ወቅት የመጣ በእግዚአብሔር ዘንድ ግን ምንም ጊዜ የሌለበት የለም። አልቦ አመይህ አሎ አልቦ አመይህ አሎ ይላል እንትና ቅዱስ ያሬድ ዜማ ላይ። ጊዜና ሰዓት ተብሎ ነው የሚተረጎመው። ያልነበረበት ጊዜ፣ ያልነበረበት ሰዓት እና ሁልጊዜም ያለ ተብሎ ስለሚተረጎም ነበረ የነበረ የሚል ግን ከዘመናት በፊት ያለውን ጊዜ ለማመልከት የገባ ነው ማለት ነው። አለ ስላለ ያ ጥሩ ይሆናል። አለ ሳይኖት የነበረ ቢኖር ግን ያለፈ ስለሚመጣ ስለሚል አስቸጋሪ ይሁን ነበረ። ዘመኑን የለካው ሰው ከመፈጠሩ ዘመን በፊትም መኖሩን ለማረጋገጥ ነው ይህን ቃል የተጠቀመው። እርግጥ ይህ ምስጢረ ሥላሴ ነው፣ ግን ባጭሩ ለመመለስ
ወልድ ከአብ ተገኘ ስንል በቃልነት ነው የተገኘ። በቃልነት ተገኘ ካልን ደግሞ ምንድነው? ቃል የሌለው ልብ የለም። በዓለም ምሳሌ እንኳን ቃል የሌለው ልብ የለም። ልብ የሌለው ደግሞ ቃል የለም። እንስሳት ልብ የላቸውም ስንል ቃልም የላቸውም ማለታችን ነው። ሐሳባቸውን የሚገልጹበት ቃልም የላቸውም፣ ልብም የላቸውም፣ ደመነፍስ ብቻ ነው። ስለዚህ ተወለደ ስንል በቃልነት ነው ተወለደ። ተገኘ ስንልም በቃልነት ነው። ይህ መውጣቱን ነው። ይህ ከልብነት ወደ እኛ መታየቱና መምጣቱ በቃልነት ነው የመጣው፣ በቃልነት ነው የተገኘው የሚል ቃል ነው። ስለዚህ ቃል ካልነው ህላዌው ከአብ ጋር እንደሆነ ወደኋላም እንዳላለ ያረጋግጥልናል። ምክንያቱም ቃል የሌለው ልብ ስለሌለ፣ ሕይወት እስትንፋስ የሌለውም ቃልም ልብም የለም። እስትንፋስ የሌለው ቃልና ልብ የለም። አካላዊ ነው እንጂ በዚህ አይነት ነው። ስለዚህ ተገኘ ስንል አስገኝ የለውም የምንለው ጥቅልል ለሆነው ባህሪው ነው። አንድ ለሆነው ባህሪው ለእግዚአብሔርነቱ አስገኝ የለውም። ለእግዚአብሔርነቱ አስገኝ የለውም። ይህ ማለት የአብ ቃልነት የማን ነው? የአብ ልብነት፣ የወልድ ቃልነት፣ የመንፈስ ቅዱስ እስትንፋስነት ዘላለማዊ ነው። አስገኝ የለውም የሚለውን ለመጠቀም ነው አስገኝ የለውም የምንለው። በምስጢረ ሥላሴ ተወለደ ለማለት ተገኘ ምንላለን። አምላክ ዘእም አምላክ ስንል ተግሃ አምላክ የተገኘ አምላክ ማን? ቃልነቱ ከልብነቱ ነው የተገኘ ለማለት የተወሰደ ነው። እሺ ቃለ ሕይወት ያሰማልን። አባታችን ቡራኪዎት ይድረሰን። ታላላቅ ሊቃውንት እነ ይንታ ሊቀ ሊቃውንት ቀለመወርቅ እነ መጋቢ አዲስ አባ ዕዝራ የምስራቁ ኮከብ እንግዲህ ለመላከ ገነትም ታላላቅ አባቶች ፈልገን ለሰላምታ እንኳን እናገኛቸው ብንል የማናገኛቸው ሊቃውንትን ሚዲያው ሰጥቶን አግኝተናል። እግዚአብሔር ስሙ የተመሰገነ ይሁን። አባታችን እንግዲህ በወሬን ሰማ ነበረ ሊቀ ሊቃውንት አባ መላኩን። ዛሬ ግን በዚህ አግኝተናቸው እንዲሁም ለመጠየቅም ለመማርም እድሉ ገጥሞናል ማለት ነው። እግዚአብሔር የተመሰገነ ይሁን። ዛሃሎ ወይሄሎ ያለ የነበረ የሚል የባህሪ ስማቸው ነው እና የባህሪ ስሙ ነው የሚለው የእግዚአብሔር የባህሪ ስሙ ማን ሊሆን ይችላል? የእግዚአብሔር የባህሪ ስሙ በግልጽ አሁን ዛሃሎ ይሄሉ የባህሪ ስሙ ነው ብለን መያዝ እንችላለን ወይ ነው ጥያቄ። እሺ ቀለመወርቅ ይህ ብቻ ይመለስ የሚል ከሆነ ሌላ የሚጨመር የሚል ከሆነ እሺ እንግዲህ የባህሪ ስም ነው ያልኩት። ባህሪ ስንል አምላክነትም ባህሪ ነው፣
ሕያው ማለትም ባህሪው ነው። ባህሪውን የምንገልጽበት ሕይወት ራሱ ባህሪው ነው እና የባህሪ ስም ቅድምም ብየዋለሁ። የባህሪ ስም ናት። እቺ የባህሪ ስም የወልድም ስም ናት። ባህሪ ስለሆነ አንድ ስለሆነ የወልድም ስም ናት፣ የመንፈስ ቅዱስም ስም ናት፣ የአብም ስም ናት። ባህሪ ማንነት ነው። አሁን የእግዚአብሔር ማንነት ባህሪ ስንል በአካል ሳይሆን በአንድነት የምንገልጻት እግዚአብሔር አምላክ በሚለው ልጠቀም። አንድነቱን የምንገልጽበት እግዚአብሔር አምላክ፣ ፈጣሪ፣ ንጉሥ እያልን ስለሆነ ስለዚህ ባህሪ ማለት የማይለወጥ ማንነት ሁልጊዜ የሚኖር ማንነት እኛ የማንካፈለው እኛ ለምሳሌ የመለኮቱ ባህሪ ተካፋዮች ይላል። የምንካፈለው ባህሪ አለ። በጸጋ አማካይነት የምንካፈለው የማንካፈላት ባህሪ ደግሞ ለዘላለም መኖር ናት። ያለና የሐወየህ ነው የሚለው ዕብራይስጡ የሐወየ እዚህ ውዳሴ ማርያም ትርጉም ትንሽ አነጋገሩን አዛብተውት ነው እንጂ ተቀራርቦ ነበረ። አህያ ሸራህያ ይላሉ። አህያ ማለት የሐወየ ማለት ነው። ሸራህያ የሚለው ደግሞ ወይህሉ ለማለት የተጠቀሙበት ነው። ብዙውን ጊዜ ወደ ግዕዝ ስናመጣው ቋንቋውን አንዳንዱን ቃል እንለውጠዋለን። ብዙ ጊዜ የሚለውን ይሄ ኢማኑኤል፣ ቲኦሎጎስ፣ ታኦሎጎስ የምንለውን ለምሳሌ ቲኦሎጎስ ነው ዋናው ቃሉ ሀሳቡ። ቲኦ ማለት ነባቢ ተናጋሪ እንደማለት ነው። ሎጎስ ደግሞ ቃል መለኮት እንደማለት ነው። ቲኦሎጎስ የምንለውን ታኦሎጎስ ነው የምንለው። ንባቡ መሰረቱ ያሁኑ ሳለ ከዚህ ምንድን ነው ያለ የሚኖር የእሱ ባህሪ ነው። ባህሪ ደግሞ አንዲት ናት። በዚያች ባህሪ ወልድም መንፈስ ቅዱስም አብም ይጠራባታል። አብ ለሙሴ እንደተናገረ አሁንም ዮሐንስ ለኢየሱስ ክርስቶስ ያለ የሚኖር የሚመጣ ብሎ ገልጦበታል እና የባህሪ ስሙ ነው ለማለት ነው። ግልጥ ያርጉትና ሁለተኛ እንዳልመለስ በሀሳቡ ሲገባኝ ስለሆነ መልሰው ከላይ ናቸው ከታች ናቸው ነው። እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ መሰከረ የሚል ነው አይደለ? እንትን ያሉት እንዳለ ነው። ይህን ነው የጻፉት እንዳለ ንባቡን ባለው አዎ
ቃል እንግዲህ በአይሁድና በግሪክ እሳቤ አፈታት ቃል ምንድን ነው የሚለው መጀመሪያ እንይልና አይሁድ ቃል ሲሉ የእግዚአብሔር ቃል ብለው ነው የሚጠሩት። ይህም ቅዱሳት መጻሕፍት ማለት ነው። በነቢያት የተነገረውም ራሱ እግዚአብሔር ለሙሴ የተናገረውም የእግዚአብሔር ቃል ይሉታል። ወደ ምድር የመጣ የእግዚአብሔር ቃል ብለው ነው። አካላዊነትን አያውቁም። አካል አለው አይሉም። ወደ ምድር የመጣ የእግዚአብሔር ቃል በነቢያት አማካይነት በጠቢባን በነገስታትም እንደነ ዳዊት ያሉት የመጣ የእግዚአብሔር ቃል ይላሉ። ግሪኮች ቃል ሲሉ በሰው አእምሮ ያለ ሐሳብና ጥበብ ይሉታል። ቃል ሲሉ ሐሳብና ጥበብ፣ በሰው አእምሮ ያለ ሐሳብና ጥበብ ይላሉ። ይህ እንግዲህ አሁን ዮሐንስ የሚያመለክተው የሚናገረው ያለ በአይሁድ ባህል ነው እየጻፈ ያለ። የእግዚአብሔር ቃል ማለት ቅዱሳት መጻሕፍት ማለት ነው። የእግዚአብሔር ቃል ተብለው ነው የሚጠሩት። ቃለ እግዚአብሔር ነው ስንጠራ ራሱ እኛም በባህላችን ቃለ እግዚአብሔር ነው የምንለው። እግዚአብሔር የሚለውን በብሉይ ኪዳን ብዙ ጊዜ አንድ አምላክነት ነው የምጠቀምነት። በብሉይ ኪዳን እግዚአብሔር ለሚለው አንድ አምላክ፣ አሁንም ቢሆን እግዚአብሔር ካልነ አንድ አምላክ ነው የምንለው። ኢየሱስ ክርስቶስ እግዚአብሔር ነው። በዮሐንስ ምዕራፍ 1 ያ ቃል ቀዳማዊ ነው፣ ያ ቃል በእግዚአብሔር ዘንድ ነበረ፣ ያ ቃል እግዚአብሔር ነው ይላል። ያ ቃል ብሎ እግዚአብሔር ነው ብሎ አረጋግጡናል። እግዚአብሔር መሆኑ እውነት ነው። ከዚህ ላይ ግን በዮሐንስ አጻጻፍ ምንድን ነው? ለእግዚአብሔር ቃል ማለት ለተጻፈው መጻሕፍት፣ ለኢየሱስ ክርስቶስ ማለት ደግሞ ወደ ምድር ለመጣው ለሁለቱ ነው ምስክር የሆነ ማለት ነው። ለተጻፉት መጻሕፍት፣ ለተጻፉት በብሉይ ኪዳን ላሉት መጻሕፍቱ በኢየሱስ ክርስቶስ ተፈጽመዋል ለማለት በማለት የሚመሰክር። ምክንያቱም ራእዩ ከብሉይ ኪዳን በእጅጉ የተያያዘ ነው። ትንቢቶቹ ከብሉይ ኪዳን የተያዙ ነው። ለኢየሱስ ክርስቶስ ምስክር ሆነ ማለት ደግሞ ኢየሱስ ክርስቶስ ሰው ሆነ። ኢየሱስ ክርስቶስ ሰው የሆነው አስቀድሞ በእግዚአብሔር ቃል በተነገረው ነው። ይህን ኢየሱስ ክርስቶስም ተናግሯል። እስመ ኢይስዓር ቃለ እግዚአብሔር ይላል በዮሐንስ ወንጌል። የእግዚአብሔር ቃል አይሻርምና የእግዚአብሔር ቃል የመጣላቸውን ካህናቱን አማልክት ብሎ ጠራቸው። የእግዚአብሔር ቃል አይሻርምና ይላል። አሁን የእግዚአብሔር ቃል አይሻርምና ማለት መጻሕፍት ማለት ነው። መጻሕፍት ማለት ነው። ክርስቶስም መጻሕፍት፣ የእግዚአብሔርን ቃል መጻሕፍት ተብሎ ይጠራል። እኛም ቃል እግዚአብሔር ስንል መጻሕፍት ብለን እንጠራለን። እዚህም ዮሐንስ በመጻሕፍት በተጻፈው መጽሐፍና ለኢየሱስ ክርስቶስ መጽሐፉ ትክክል ነው፣ ስለ ኢየሱስ ክርስቶስ ይናገራል ብሎ መመስከር። እንከ ይትፈጸማ በኩሉ ዘቤሉ መጻሕፍት የተናገሩት እንዴት ይፈጸማል? ክርስቶስ ካልሞተ ካልተነሳ መጻሕፍት የተናገሩት እንዴት ይፈጸማል? ተደጋግሞ የተባለ ነው። ለኢየሱስ ክርስቶስ ደግሞ ኢየሱስ ክርስቶስ ሰው ሆኗል። ላየው የሚል አሁን ኢየሱስ ክርስቶስን ነው። ላየው ለኢየሱስ ክርስቶስ ምስክር፣ ላየውም ሁሉ መሰከረ። ላየው ኢየሱስ ክርስቶስ ላሳየው ሆነ። ለሶስት ነገር ነው ዮሐንስ የመሰከረ። አንድ ለእግዚአብሔር ቃል ለመጻሕፍቱ፣ ሁለት ለኢየሱስ ክርስቶስ ሰው ለሆነው፣ ሶስተኛ ደግሞ ላየው ማለት ላየው ራዩ። ለሶስቱም ምስክር ነኝ ማለቱ ነው። እሺ አዎ የወጉት
የወጉት ያዩታል በሁለት አተረጓጎም የገለጽነው ነው። ዘካርያስ በትንቢቱ የወጉት ያዩታል ያለቅሱለታል የሚል ቃል ተናግሯል። ይህ ቃል የወጉት ያዩታል በዘካርያስ አተረጓጎም መሲሁን ያዩታል ንስሐም ይገባሉ የሚል ነው። በዘካርያስ ትንቢት እዚህ ላይም የወጉት ያዩታል ዋይ ዋይ ይላሉ የሚል ቃል ተነግሯል። ጳውሎስ ደግሞ በመልእክቱ ወምዝ ይድህኑ አይሁድ ብሎ እንደ እስራኤል ብሎ ስመይቤ መጽሐፍ ኃጢአተ አትት እምጽወን የጽዮን ኃጢአትን ከያዕቆብ ኃጢአትን አስወግዳለሁ ብሏልና አስወግዳለሁ ማለቱ ኃጢአተኛው ሕዝብ ወደ ጽድቅ ስለሚመጣ ኃጢአታቸውንም ስለሚወገድላቸው እስራኤል ይድናሉ። የእስራኤል ሙላት እስከሚፈጸም ድረስ የአሕዛብ ሙላት እስከሚፈጸም ድረስ አይሁድ አሁን አምነው መዳን አልቻሉም የሚል ቃል ተናግሯል። እንግዲህ እነዚህ ሁለት ሐሳቦች ይህም ምልክቱን ያሳያል። በደመና ምልክት ያሳያቸዋል። በሰማይ ደመና ሁሉ ምልክት ስለሚያዩ ያን ጊዜ ስለሚያውቁት ንስሐ ይገባሉ። አይሁድ ሁሉ አሕዛብ ሁሉ የሚድኑበት ጊዜ አለ የሚል ቃል ነው። ያ ነው የዮሐንስ ዘካርያስ 12 ትንቢተ ዘካርያስ ቁጥር 10 ላይ ላድበላችሁ። በቤተ ዳዊት ላይ በኢየሩሳሌም የሚኖሩት የሞገስንና የልመናን መንፈስ አፈሳለሁ፣ ወደ እርሱም ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ይመለከታሉ ማለት መንፈሳዊ አይን ነው። ወደ እርሱ ወደ ወጉት ይመለከታሉ። ሰውም ለአንድያ ልጁ እንዲያውም ምሳሌ ሰጥቶ ገለጠው። ዋይታውን እልቅሶውን ለአንድያ ልጁ እንደሚያለቅስ ያለቅሱለታል። ሰውም ለበኩር ልጁ እንደሚያዝን በመራራ ሐዘን ያዙንለታል። በዚያን ቀን በመጌዶን ሜዳ እንደነበረው እንደ ሃዳድሮሞን እልቅሶ ታላቅ ልቅሶ በኢየሩሳሌም ይሆናል። ምድሪቱም ታለቅሳለሽ። እያንዳንዱ ወገን ለብቻው፣ የዳዊት ወገን ለብቻው፣ ሴቶቻቸው ለብቻቸው፣ የናታን ወገን ለብቻው፣ ሴቶቻቸው ለብቻው፣ የሌዊ ቤት ለብቻው፣ ሴቶቻቸው ለብቻው፣ የሰማይ ወገን ለብቻው፣ ሴቶቻቸውም ለብቻው፣ የቀሩትም ወገኖች ሁሉ እያንዳንዳቸው ለብቻቸው ያለቅሳሉ ይላል ዘካርያስ። አሁን መሲሁን ይወጉታል። እግዚአብሔር ሩሩ ስለሆነ አንድ ቀን የመሲሁን ክብር በደመና ይገልጣል። በዚህ ጊዜ የወጉትን ያዩታል፣ ያለቅሱለታል። እልቅሶ ለአንድያ ልጅ እንደሚለቀስ ይሆናል፣ ያምናሉ። ከዚያ በኋላ ዘካርያስ ጣዖት አምልኮ እንደሚቀር ከምድር ኃጢአት እንደሚወገድ በምዕራፍ 13 ላይ ቁልጭ አድርጎ ጽፎታል። ዮሐንስ የሚናገር ሳለ ይህን ነው። ምክንያቱም ለቃለ እግዚአብሔር መሰከረ ስለሚል የዮሐንስ ራእይ በጣም ልዩ የሚያደርገው ብሉይ ኪዳኑን በተለየ መልኩ መግለጽ ነው። ዮሐንስ የገለጠው ከዚህ ላይ ነው። ይህንን ነው። የማቴዎስ ወንጌል ደግሞ ይህን አጠናክረን መመለስ ስላለብን እስቲ የማቴዎስ ወንጌል ምን ይላል? ምዕራፍ 24 ላይ አንድ ደግሞ ላንብላችሁና መልሱ የመጨረሻ ይሆናል ማለት ነው። የማቴዎስ ወንጌል ምዕራፍ 24 ከቁጥር 31 ላይ እንዲህ ይላል። በዚያን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል ይላል። አሁን ያዩታል፣ ዋይ ዋይ ይላሉ። አሁን እች ትርጉም ያ ዋይታ ለድህነት የሚያበቃ ነው። አለዚያ የጳውሎስ ትርጉም ዋጋ ያጣል።
የጳውሎስ ትርጉም ዋጋ ያጣል፣ እስራኤል ይድናሉ የሚል አለና የሚድኑት ያ የካዱት ጌታ በክብር ሲታያቸው በሰማይ ይህንን አባ ዘጊዮርጊስ ዘጋስጫ በመጽሐፈ ምስጢር 2 ጊዜ ነው መምጣቱ ብሎታል። መጀመሪያ ማሳየት፣ ኋላ መምጣት፣ ክብሩን ካሳየ በኋላ ኋላ ይመጣል የሚል ሐሳብ ተናግሯል እና እነርሱን ለመመለስ ክብሩን ያሳያል። ለአሕዛብ ክብሩን እንደሚያሳይ ሁሉ እነሱን ለመመለስ ክብሩን ያሳያል። የሮሜ መልእክት ደግሞ ምን ይላል? የሮሜ መልእክት ቁጥር 25 ጀምሬ ላነበው። ወንድሞች ወይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ታውቁ ዘንድ እወዳለሁ። የአሕዛብ ሙላት እስኪፈጸም ድረስ ድንዛዜ በእስራኤል በአንዳንድ በኩል ሆነባቸው፣ እንደዚሁም እስራኤል ሁሉ ይድናል አለ። ደግሞ እስራኤል ሁሉ ይድናል እንዲህ ተብሎ እንደተጻፈ አሁን ስለተጻፈ እስራኤል በምንም አይነት ሁሉ ሳለ በከፊል ሳይሆን ሁሉ ይድናል ነው የሚለው ጳውሎስ ያለ እስራኤል ሁሉ ይድናል። ምክንያቱም በከፊል ራሱ ጳውሎስም ድኗል። ነገር ግን እስራኤል ሁሉ ይድናል ይልና መድኃኒት ከጽዮን ይወጣል፣ ከያዕቆብም ኃጢአተኝነትን ያስወግዳል፣ ኃጢአታቸውን ስወስድላቸው ከእነርሱ ጋር የምገባው ኪዳን ይህ ነው ይልና ሐሳብ ይገባል አዲስ እንትን እንደሚል። ስለዚህ ይህን ደግሞ ጌታችን ኢየሱስ ክርስቶስ እስመ ኢይስዓር ቃለ እግዚአብሔር እስራኤል ሁሉ ይድናል የሚለው ቃሉ አይሻርም። ለእግዚአብሔር ቃል የሚለው ዮሐንስ በራእዩ ለዚህም ጭምሮ ለተነገሩት ትንቢቶች ለእግዚአብሔር ቃል ምስክር ሆነ። ያዩት የወጉት ይድናሉ፣ የወጉት ያዩታል ለሚለው ቃልም እኔ ምስክር ነኝ ነው። ሲመጣ ያዩታል፣ ምስክሩ ምን ነኝ ብያለ ነው እየተናገረ። ምክንያቱም እግዚአብሔር ከጽዮን መድኃኒት ከጽዮን ይወጣል ኃጢአተኝነትንም ያስወግዳል ብሏልና የእስራኤልን ኃጢአተኝነት አንድ ቀን ያስወግደዋል እና ከዚያ በኋላ እስራኤል ሁሉ ይድናል የሚለውን ቃል ነው የተናገርኩት ማለት ነው። የኔታ እኔ አንድ ጥያቄ ጠይቅ። እዚያውን ከተነሳው ብረሮች ላይ አባታችን ክቡር አባታችን ሊቀ ሊቃውንት አባ መላኩ፣ ሌሎችም ለመላከ ገነት አባቶች ሁላችሁም አለማታችን ያላችሁ እንደምን አላችሁ? የኔ ጥያቄ ይሄ የሚያመለክተው አሁን በሰማይ ደመና ይመጣል የሚለው ነገረ ምጽአቱን አይደለም የሚያመለክተው? ምክንያቱም የዛን ጊዜ ደግሞ ክርስቶስ አሁን ሁለት ጊዜ ይመጣል የሚለው አንደኛው ምጽአት ሰው መሆኑን አድርገን እናገራለን። ሁለተኛው ደግሞ ዓለምን ዋጋ ለመክፈል ዓለም በሚያልፍበት ጊዜ ለሁለቱም ላመኑበትም ላላመኑበትም ዋጋው ቢለያይም ዋጋ ለመክፈል ነው የሚመጣው እና በደመና ይመጣል እዚህ ላይ ሲል አሁን ሲያርግም በደመና እንዳረገ ያው ደመና ክብሩ እንትን እንዳለው በደመና ያደረገው ጌታ ሁለተኛ በደመና እንደሚመጣ ግን ምጽአት ስለሆነ የመጨረሻ ጊዜ ስለሆነ ለፍርድ አይደለም ወይ የሚመጣው? የዚያን ጊዜ አይደለም ወይ እነሱ ያዩታል የሚለው እና እንዴት ነው ይሄ ሐሳብ ግልጽ ላልወለኔ ነው። አዎ ቅድም ያልኩት ይህ መታየት የክብር መታየት የሚለው መምጣት አይደለም። በሰማይ ሆኖ በክብር እስራኤልን ለማሳመን በክብር የሚታይበት ጊዜ አለ ነው። ሲመጣ ያን ዓለምን ማሳለፉ መምጣት ሌላ ነው። አባ ዘጊዮርጊስም በመጽሐፈ ምስጢር መጽሐፋቸው ይህንን ሐሳብ ወስደውታል። በሰማይ የሚታይበት ጊዜ አለ ነው። አሁን መምጣት የመጨረሻው መምጣት ዓለምን ማሳለፍ ነው። ያን ጊዜ ምንም ጊዜ የለም። ይህ ግን ለእስራኤል የሚታይበት ጊዜ አለ እና ያን ጊዜ እስራኤል ሁሉ የሚድንበት ጊዜ አለ።
እስራኤል ደግሞ የወጉት ይመለከቱታል። ንስሐ ይሄ ማለት ምንድነው? ያን መምጣት እናነጻጽረው። ለምሳሌ በሲና ተራራ የታየው ተአምራዊ ሁኔታ ክብሩ ነው የተገለጸ። አሁን ክብሩን የሚያዩበት ጊዜ አለ ነው ባጭሩ። የኢየሱስ ክርስቶስን ክብር አይሁድ አይተው የሚድኑበት የሚመለሱበት ጊዜ አለ። ክብሩን ያሳያቸዋል። አንድ ቀን ታላቅ ክብሩን ያሳያቸዋል። ያ የክብሩ መታየት ደግሞ እንዲመለሱ ያደርጋቸዋል ነው። የክብር መታየት በብዙ መልኩ የተለየ ነው። የክብሩ መታየት እና ይህ ለምሳሌ በኢሳይያስ ክብሩን አይቷል። ሕዝቅኤል ክብሩን አይቷል። እና እነዚህ ክብሩን አይተው ለክብሩ ምንድነው ክብር ሰጥተዋል። ለክብሩ ክብር ሰጥተዋል። እስራኤልም አንድ ቀን ክብሩን ያይና ይድናል የሚለውን ሐሳብ ያ ክብር አገላለጡ በሲና ተራራ እንደተገለጠው አይነት ይሆናል። እግዚአብሔር በሰማይ ነው፣ ነገር ግን ክብሩ በሲና ተራራ ታይቷል። አይሁድ ያን ጊዜ ልክ እንደዚያ ነው። አይሁድ ያን ጊዜ ምን አሉ? እየተናገረን እግዚአብሔር አይናገረን፣ የተናገረውን ሁሉ እናደርጋለን ግን አይናገረን ነው ያሉት። በምዕራፍ 20 ላይ ኦሪት ዘጸአት ላይ አይናገረን የተናገረውን ግን እናደርጋለን ነው። ስለዚህ ለኋለኞቹ አይሁድም እንዲህ አድርጎ ክብሩን የሚገልጥበት ሰዓት አለ ለማለት ነው። እሺ እኔታ ቃልዎት ያሰማልን። ግን እነሱ ደግሞ ሐሳዊ መሲህን ለመቀበል ዝግጅት እንደሚያደርጉና መጨረሻ ላይም እነ ኤልያስንም እነ ሄኖክንም እንደሚገሉ አይነት ነገር ነው የሚነገረው። ሐሳዊ መሲህን ለመቀበል እነ ሄኖክን አይገሉም። ምንድነው የሚሆነው? ወደፊት ራእየ ዮሐንስ ሰፊ ብንሄድበታለን እንጂ ባጭሩ ሐሰተኛው መሲህን ይቀበሉታል። ሐሰተኛው መሲህ ደግሞ በተቀደሰው መቅደስ ላይ የርኩሰት ስራ ይሰራል። አዚያ ይጣሉታል። ሲጣሉት እነ ሄኖክ እነ ኤልያስ ስብከት ይጀምራሉ። እነሱም ይጣሉታል፣ ስብከትም ይጀምራል። ያምናሉ። ጌታ ክብሩን ያሳያል፣ ሐሰተኛውን መሲህ ያጠፋል። አይሁድ ያምናሉ። ባጭሩ እንደዚህ ነው። እንግዲህ ወደፊት የምናየው ከሆነ በጣም ጥሩ እዚያ ላይ እናነሳለን። ወደፊት አለው፣ በዝርዝር አለው። በዚያው ልጨርስ። እንግዲህ እዚህ አንድ ጥያቄ የምንጠይቅ ካህናትና ነገስታት ከሚለው ላይ እንግዲህ እዚህ ካህንና ነገስታት ሲል ሁሉንም የሚያሳይ ነውና እንዴት ነው እዚህ ላይ ያለው? እንግዲህ በእኛ በስርዓታችን የክህነት አገልግሎቱ የተለየ አካል ነው። እዚህ ላይ የሚያሳየው ሁሉንም ነው የሚለውና እንዴት ነው ይሄን የምንለየው? ምን ካህናትና ነገስት መንግስትና ካህናት ነው እና ሁሉም ነው የሚያሳየው። እዚህ ላይ ሁሉንም ነው ለይቶ እንትን አይልም። ሁሉንም ካህናት ብሏል ነው ጥያቄው ባጭሩ። አዎ ነው። ይህ እኮ በብሉይ ኪዳን ነው ያለው። እስቲ አንድ እንትን የብሉይ ኪዳን ዘጸአትን ላንባትና ግልጽ ለማድረግ ሞክራለሁ። ብሉይ ኪዳኑ ዘጸአት ሁሉ ካህናት ከሆኑ ሁሉ መቅደስ ይገቡ ነበረ የሚለውን ይገቡ ነበረ ወይ የሚለውን ያረጋግጥልናል። ምክንያቱም መጀመሪያም ሲጀምር ራእየ ዮሐንስን ቁጭ የሚገልጸው ብሉይ ኪዳኑ ነው። በተለይ በእያንዳንዱ ቃል አጠራር ከብሉይ ኪዳኑ ጋር በእጅጉ የተሳሰረ ነው እና ብሉይ ኪዳን ካህናት ብሎ ህዝቡን ሲጠራ ካህናቱ መቅደስ ይገቡ ነበረ ወይ የሚለውን አብረን መረዳት መቻል አለብን። የሐዲስ ኪዳኑም እንደዚሁ ህዝቡን ካህናቱ የንጉሥ ካህናት እናንተ ናችሁ ይላል፣ ግን መቅደስ እንዲገቡ ነው ወይ ካህናት ያላቸው የሚለውን አብሮ መረዳቱ፣ ምክንያቱም መጽሐፍ ቅዱስ በእጅጉ የተሳሰረ ስለሆነ ማወቁ ጥሩ ነው። ኦሪት ዘጸአት ምዕራፍ 19 ላይ እናንተ ይላል ምንድነው ቁጥር 5 ላይ ያለው በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግስት የተቀደሰ ሕዝብ ትሆኑኛላችሁ። አሁን ለሕዝቡ ነው የካህናት መንግስት ይላቸዋል። በሌዋውያን ደግሞ ወደ መቅደሱ የሚገባ ይሙት ይላል። ሊቀ ካህናቱ እንኳን ወደ ቅድስተ ቅዱሳን ለመግባት ከዓመት አንድ ጊዜ ነው ይላል።
አሁን ህዝቡ ካህናት ከሆኑ የተቀደሰውን ኦዛ የተቀደሰውን ነክቶ እንኳን ሙቷል። ታቦቱን በነካ ጊዜ ተሰብሯል። ስለዚህ ህዝቡ ካህናት ካላቸው በብሉይ ኪዳን እግዚአብሔር ለምን ካህናቱ እንዳይገቡ አሉ የሚለውን አንስተን ነው። ካህናት የሚለውን ፍቹን ነው መረዳት ያለባችሁ። ፍቹን እንዴት ብዬ እንደፈታሁት ካህናት ማለት የእግዚአብሔርን መንግስት የሚያገለግሉ ማለት ነው። ለዚህ አገልግሎት ደግሞ በየመልካቸው እስራኤል አገልጋዮች ናቸው። ህዝቡ ለሌዋውያን አስራት በመስጠት ለካህናቱ መስዋዕት በማቅረብ ለመቅደሱ የሚሆነውን ዕቃ በመስጠት አገልጋዮች ናቸው፣ ካህናት ናቸው። ካህናቱ የህዝቡ የሆነውን ወደ እግዚአብሔር በማቅረብ ካህናት ናቸው። ስለዚህ ይህን ነው ወስዶ ሌላ ጴጥሮስም ብሎታል። ጴጥሮስም የንጉሥ ካህናት ናቸው ሲል ይህ ነው ጠቅላላችን ምንጯችን ናት። ግን ይህ ማለት ተሹም ያለው መቅደስ ገብቼ ልቀድስ አሃዱ አብ ልበል ለማለት አይደለም። ሐሳቡ የእግዚአብሔርን መንግስት አገልገል ካህን ማለት አገልጋይ ነው። የእግዚአብሔርን መንግስት ማገልገል አሁን የእግዚአብሔር መንግስት ቤተክርስቲያን ናት። ቤተክርስቲያንን የሚያገለግሏት ካህናት ብቻ አይደሉም። ምዕመናኑም በየድርሻቸው ያገለግላሉ፣ በየመልካቸው በየድርሻቸው ያገለግላሉ። ስለዚህ የብሉይ ኪዳኑን ሐሳብ ወስደን ነው መረዳት ያለብን። የብሉይ ኪዳኑ ካህናት ብቻ ወደ መቅደስ እንዲገቡ ተናግረዋል፣ ህዝቡን ደግሞ ካህናት ብሏል። ስለዚህ የብሉይ ኪዳን ካህናቱ የውስጡን አገልግሎት ህዝቡን ይዘው የሚቀርቡ እንዲያውም ህዝቡ አይገቡምና ስማቸውን ይዘህ ግባ ነው የተባለ። ህዝቡ ስለማይገቡ ወደ ተቀደሰ ቦታ ነገንም በጀርባው የ12ቱን ነገድ እስራኤል ስም በኋላው ደግሞ በዚህ በእንቁ ተጽፎ የ12ቱን ነገድ እስራኤል ስም ይዛቸው ይገባል። በዚህ ጊዜ ህዝቡ ገብተዋል መቅደስ ውስጥ። አባባሌ ግልጽ ይመስላል። መቅደስ ውስጥ ህዝቡ ገብተዋል። አሮን ተሸክሟቸው ይዞ ስለሚገባ ስማቸውን በደረቱና በጀርባው። ካህንም ህዝቡን ይዞ ወደ መቅደስ ይገባል። ዛሬም ህዝቡን ይዞ እረኛ ነውና ህዝቡን ይዞ ወደ መቅደስ። ካህናት ህዝብን ይዘው ነው ወደ መቅደስ የሚገቡት። ካህን እንከን የሌለበት መሆን አለበት ማለት ህዝቡን ተሸክሞ ስለሚገባ ነው። ምክንያቱም ወደ እግዚአብሔር የሚቀርበው የሚገባው ሁሉ እንከን የሌለበት መሆን እንዳለበት ስለሚገልጥ ጥንቃቄ ለካህን የሚሰጠው ህዝብን ነው የተሸከመ። ህዝብ ይዞ ነው በእግዚአብሔር ፊት የሚቆም ለማለት ነው። እሺ አባቴ ቃለ ሕይወት ያሰማል። በጣም ግሩም እንትን ነው። የመጨረሻ ጥያቄ ልጠይቅ። በዚህ በኦሪቱ ካህናቱ ወደ እግዚአብሔር፣ ነቢያቱ ወደ ህዝቡ ነበር ፊታቸው ሲሉን ነበርና በአዲስ ኪዳን እሱ እንዴት አድርገን ተነንባለው? በአዲስ ኪዳን የሚለዋል በአዲስ ኪዳንማ ካህናቱ ሁለቱን ነው ማለት። በአዲስ ኪዳን የተከፋፈሉ እንትኖች አሉ። እረኛ ነው ካህኑ። 3 ስም አለው። ካህን ነው፣ የህዝቡን አገልግሎት በእግዚአብሔር ፊት ያቀርባል። እረኛ ነው፣ ህዝቡን ይጠብቃል። አባት ነው። ይህ ማለት ካህን፣ እረኛ ማለት ኤጲስቆጶስ ማለት ነው። አባት ማለት ጳጳስ ማለት ነው። ካህን ማለት ደግሞ ህዝቡ የህዝቡን ስምና ማንነት ይዞ በእግዚአብሔር ፊት የሚቆም ማለት ነው። ስለዚህ በዚህ ነው እንትን የሚለው ቃሉን ነው። አሁን ወደ ህዝቡም ይዞራል። አንዱ ካህን ወደ እግዚአብሔርም ይዞራል። የተከፋፈለ አይደለም። በዚያ ግን የተከፋፈለ ነው። ነቢያት፣ ምክንያቱም ነቢያት ካህን እንዲሆኑ አልተፈቀደላቸውም። በዚያን ጊዜ ነቢያት ካህናት አይደሉም። ለምሳሌ ኢሳይያስ ከነገደ ይሁዳ ነው፣ ከቤተ መንግስት ነው፣ ካህን አይደለም። ኤርምያስ ደግሞ ካህንም ነብይም ነው። ስለዚህ የተለያዩ አነሳሳቸው ነው የሚወስነው። ከሌዊ ወገን ካልሆነ ካህን ስለማይሆን ያ አነሳሳቸው። ነብዩ ከሌላ ወገን ከሆነ ነብይ ብቻ ነው፣ ካህን አይሆንም። ከሌዊ ከሆነ ነገደ ከሆነ ግን ነብይም ካህንም ሊሆን ይችላል። ስለዚህ አነሳሱ ነው የሚወስነው። በዚህ በሐዲስ ኪዳኑ ግን እንደ ነብይ የእግዚአብሔርን ቃል ይናገራል፣ እንደ ካህን ህዝቡን ይዞ በመቅደስ ያገለግላል። ህዝቡን ተሸክሞ ማለት ነው። አባታችን ቃለ ሕይወት ያሰማል።
ሐሰተኛው መሲህ ነው የሚገላቸው። ይጣላሉ። እነዚያ ደግሞ እነ ሄኖክ አትቀበሉት ብለው ያውጃሉ። እነ ሄኖክንም ይቀበላሉ አይሁድ። በዚህ ጊዜ ያው ሐሰተኛው መሲህ እነ ሄኖክን እርግጥ ሄኖክና ኤልያስ ስማቸውን አልጠራም፣ ግን ሁለቱ የተቀቡ ሁለቱ ነቢያት እያለ ይጠራቸዋል። በጠባያቸው ደግሞ ሙሴን እሳት ከሰማይ የሚያወርዱ ውሃን ወደ ደምነት እንደርስበታለን። እሱ ራእይ ነው ያለው፣ ቀጥታ ራእይ ያለ ንባቡ። አዎ እሺ የኔታ እሺ ይቅርታ፣ ያው እንግዲህ እያደከምናችሁ ቢሆንም ነገር ግን ያው እኛን ለማስተማር ስለሆነ እናንተም አላማን የእኛ ማወቅ ስለሆነ አሁንም ድጋሚ አንድ ጥያቄ ማነሳው እታችም ወንድማችን እያጻፈ ነበር። ያው እኔም ቅድም አንስቼ ሌላም ሰው ስለ እንትን ስላለ ነው የአባ ጊዮርጊስ ዘጋስጫ ተባብረውበታል ያሉት ምሳ ደብረ ጽዮንን ነው። አዎ ምሳ ደብረ ጽዮን ነው። ልክ ነው። አሁን ነው እንደ አባ ጊዮርጊስ ሐሳብ ምሳ ደብረ ጽዮን የተለየ ነው ከምጽአቱ ብሎታል። የሺህ ዓመት ንግስን የሚቀበል ይመስላል እንትና አባ ዘጊዮርጊስ አገላለጹ ላይ የዚህ ምሳ ደብረ ጽዮን በ15ኛው ዓመተ ምህረት በጣም አከራካሪ ነበረ። አሁን ግን ብዙም የለም። እሺ እዛው ላይ ማለት ነው ልትመሰጥ በደመና ከመ ትቀበል ለውስተ አየር የሚለውና ብዙ ጊዜ ይሄ የአባ ጊዮርጊስ ዘጋስጫን ከዚህ ጋር ያያይዙታል። በዚህ ብንጨርስ፣ ምክንያቱም ወደ አባ ዘጊዮርጊስና እንትመሰጥ ከሄድን በጣም ሰፊ ማብራሪያ ያስፈልገዋል። ዓለም ራሱ የሚለያይበት ስለሆነ በኮሌጅ ምን ነበር እዚያ ሳስተምር የጎንዮሽ ጥያቄ ስለሚለጠጥ የጎንዮሽ ጥያቄ አትጠይቁኝ ይላለሁ። ምክንያቱም ጎንዮሽ እያለ እንትን ያሰፋውና ማለቂያ ያለለው ይሆናል። እኔ እንኳን ሰላም አመሻችሁ አባቶች፣ ወራኪያችሁ ድረሰኝ። የኔታ ሊቀ ሊቃውንት አባ መላኩ መልአከ ገነት መምህር አባ ናትናኤል፣ ሊቀ ሊቃውንት የኔታ ቀለመወርቅ መጋቢ ሐዲስ አባ ዕዝራ ተስፋዬ፣ የኔታ ወንጌለ መንግስት፣ የኔታ በዛ መላኩ ሙሉ ገሰሰ፣ ሌሎቻችሁም ከታችም ከላይም ያላችሁ እንደምን አመሻችሁ፣ እንደምን ቆያችሁ ለማለት ያህል አባቶቼ በረከታችሁ ድረሰኝ። ጥያቄው እንኳን በአንስተውታል፣ ግን እንደው ቢበስል ብዬ አስቤው ነው። ቅድም ተነስቶም መልሰውታል። ምን ነበረ ይሄ? እስራኤል ያምናሉ ከጳውሎስ ከዕብራውያን ማነው ከሮሜ ክታብ ጋር ያይዘው እና ከዘካርያስ ጋር ሲያባሩ ስለነበረ የሚያምኑት ወይም ደግሞ ክብሩን አይተው የሚረዱበት ከዳግም ምጽአቱ በፊት ነው? ከዳግም ምጽአቱ ከመገለጡ በፊት ነው ወይስ ከተገለጠ በኋላ? አንድ ከዳግም ምጽአቱ በፊት ነው። በፊት። እሺ፣ እንደዛ ከሆነ ሲገለጥ ምን ነበር? ያ ምንሰት አመጽ ምን ነበር? ርዕሰት አመጽ አሚነ ነው ባልሰሳት ወደ ሰማርያም ዘሰኑ ላይ
ትርጓሜ የተወሰደው የሊቁን ክፍል ኋላ ግን የማይጠቅም ነው በሚል የተሰጠ አክታል የሊቁን ሀሳብ ተወስዶ ይመስለኛል ካረሰው። ስለዚህ ያን ሰዓት ሲገለጥ ደግሞ ማለት የሚገለጥበት ጊዜ ስለሆነ ሲገለጥ ስለሆነ የሚያዩት ክብሩን በክብር የሚያዩት ሲገለጥ ስለሆነ ያ መገለጡ ደግሞ ዳግም ምጽአቱ ስለሆነ በዳግም ምጽአቱ ጊዜ ቢያምኑ አምነው እስራኤል መዳን ይችላሉ ወይ ወይስ ከዛ በክብሩ ከመገለጡ በፊት ነው? ለምሳሌ ያህል አንዳንድ ምሁራን እኔ ባየሁት እና ባነበብኩት ከመምጣቱ በፊት 7 ምልክቶች አሉ ብለው የጻፉ አሉ። ከ7ቱ ምልክቶች አንዱ ምን ነበረ ስንል የእስራኤል ወደ እግዚአብሔር መመለሱ ነው። መቼ ሲባል ደግሞ ከመገለጡ በፊት። በምን በኩል ከተባለ ቅድም ሰው ሲያባሩት እንደነበር የዘካርያስን ሐሳብ ይወስዳሉ፣ የሮሜንም 11 ላይ ያለውን ሐሳብ ይወስዳሉ፣ አሁንም ይህንን የገለጹትን ሐሳብ ይወስዳሉ። ግን ቅድም ሰው ካሉት ጋራ በዳግም ከመገለጡ በፊት የሚገለጥበት ጊዜ አለ ወይ? ክብሩ ከአዲስ ኪዳን መገለጥ በላይ ከሚመጣበት መገለጥ አለ ብለን የሚያስረዳን ሌላ የሊቅ ክፍል እናገኛለን ወይ? ቅድም ለምሳሌ የአባ ጊዮርጊስን ሐሳብ በተወሰነ መልኩ ያው ሰፊም ቢሆን አከራካሪም ቢሆን ለማንሳት ሞክረዋልና ደብረ ጽዮን ጋራ እንዴት ይታያል ማለት ነው? አሁን መገለጥ ሲለውን በቀል አድርገን ስንወስደው ለጳውሎስ የተገለጠው አይነት ማለት ነው። አሁን ለጳውሎስ በደማስቆ መንገድ የምጽአት መምጣት አይደለም ግን አይቷል። ኢየሱስ ክርስቶስን አይቻለሁ ይላል ደጋግሞ። በክብሩ ነው ያየው። ታላቅ ብርሃን በርቶበታል፣ ተገልጧል። እንግዲህ ይህ ንባቡ ይላል እንጂ የመገለጡ ሁኔታ ዝርዝር ሁኔታ ባይቀርብም ግን የእግዚአብሔር ቃል አይሻርም። ወምዝ ይድህኑ እስራኤል ሁሉ እስራኤል ነው የሚለው፣ ሁሉም እስራኤል ይድናሉ። ዘካርያስ ደግሞ የወጉትን ያዩታል፣ ዋይ ዋይ ብለውም ያለቅሱለታል። ጌታችን ኢየሱስ ክርስቶስም በደመና በክብር ይታያል የሚለው ይገለጣለው። ያን ጊዜ ዋይ ዋይ ብለው ያለቅሳሉ። ዮሐንስ ራእይም ይህንን ነው የተናገረው። ስለዚህ የመጻሕፍት ምስክር ተደራራቢ ነው፣ ከዚህ ላይ ተደራራቢ ነው። ግን ይህ መቼ ይሆናል ቢለ ከምጽአቱ በፊት እንደሆነ ግልጥ ነው። ተራ ሲሰጡት ወደፊት እንሄዳለን እንጂ ተራ ሰጥተውታል። ሐሰተኛው መሲህ መጀመሪያ ይቀበሉታል፣ መሲህ ነው ብለው የመሲህ መለኪያ አላቸው። አሁን አይሁዳውያን የሚያቀርቡት ያን መለኪያውን አልፎ እኔ አምላክ ነኝ ሲል ይጣላሉ። አንተ አምላክ አይደለም፣ እንዴት አምላክ ትሆናለህ? አንተ ደግሞ ቤተ መቅደሱን ያረክስባቸዋል። የኔ ስም ነው መመለኪያ ያለበት ይላል፣ ይጣላሉ። በዚህ ጊዜ ነቢያቱ ይመጣሉ። እነዚህ 2 ነቢያት የሚላቸው እነሱን ይቀበላሉ፣ እነሱን ያሳዳቸዋል። እንትኖቹን አይሁድ የዚህ ጊዜ እግዚአብሔር ክብር ተገልጦ እውነተኛው ይታያል። በዚህ ጊዜ ይህን ሐሰተኛ ተቀብለን ይህን ለካ እውነተኛው ይህ በክብር የተሞላው እያለ ብለው ያለቅሳሉ፣ ይድናሉ ነው ባጭሩ። ስለዚህ እንደዛ ከሆነ ሁኔታ ስለዚህ አሁን ለጳውሎስ እንደተገለጠለት ለተለያዩ አበው እንደተገለጠላቸው በሲና ተራራ ደግሞ ለሕዝቡ እንደተገለጸው አይ ምን ለማለት ፈልጌ ነው። ስለዚህ ክብሩ የሚገለጥለት ለምሳሌ አሁን ቅድም አንስቶታል። ጳውሎስን በደማስቆ መንገድ ላይ እንደተገለጸለት እናውቃለን። ለሌሎችም አበው በሐዲስ ኪዳን በተለያየ ሁኔታ በተለያየ ጉዳይ እንደተገለጸላቸው እናውቃለን። እንደዚህ አይነት እንጂ ወደ ዳግም ምጽአቱ ጉዳይ ወደ 3ኛ ጉዳይ ላይ እንዳይሄድብን ስጋት ስላደረበኝ ነው ሐሳቡን እንደው እንዴት ወይም ደግሞ ወደፊት የሚፈጸም ስለሆነ እንደሚድኑ ይታመናል። አዎ ቃሉ አይታጠፍም። ግን እንዴት እንደሚድኑ የት ላይ እንደሚገለጥ እንትሩን ማስቀመጥ ዝም ብንል አይሻልም ወይ የሚል ሐሳብ እንደው ያዩታል ስለሚል እኮ ነው። እንዴት ያዩታል? በክብሩ ያዩታል። መጽሐፉ ያዩታልን ደጋገመው። ዮሐንስም ተናገረው፣ ዘካርያስም ተናገረው። ትክክል ነው። መቼ የሚለውን ግን ብንተው አይሻልም? የኔታ መቼማ ከክብሩ በፊት ከመምጣቱ በፊት ያው ጊዜን እኮ አልወሰንም። እሺ ከመምጣቱ በፊት ብለናል ማለት ከምጽአቱ በፊት ነው ባጭሩ። እሺ እሺ። ስለዚህ በአጠቃላይ የዛን ጊዜ ድነት ማንኛውም ሰው ይድናል ማለት ነው። ሁሉም ሰው ሁለተኛ ምልክት በሚያሳይበት ጊዜ
የተቀበሉት ማለት ለአይሁድ ስለሆነ የተነገረው የማንኛውም አልተጻፈም፣ ግን ለአይሁድ ግን ያው ተነግሯል ማለት ነው። የሚገርመው ግን በስጋ ተገልጦ አስተምሯቸው ያላመኑ እንደው የሚገርም ነው። እንግዲህ ያው እኮ አይተዋቸውም ወገን። እንዲህ ነው እኮ ሁልጊዜ የእስራኤል ታሪክ እኮ እንደዚሁ ነው። እንትና ለምሳሌ ከግብፅ በ10 ተአምራት አወጣቸው፣ በበረሃው ካዱት፣ አባቶችን አስቀረ፣ ልጆችን አወጣ። የእስራኤል ታሪክ ጊዜ እንደዚህ ነው። አይስ እንኳን እንደሚድኑ እንኳን የታመነ የተወክፉ የሚለው ሳበሊያው መጻ ብሎ እኮ ወደ ወገኖቹ መጣ፣ ወገኖቹ አልተቀበሉትም። እሱማ በሰው በመሆን ነው። እሱ ያን ጊዜ ነው በወቅቱ። ኋላ ግን በክብሩ ስለሆነ ኋላ ክብሩና የሐሰተኛው መሲህ ሐሰተኝነትና ክብሩ በአንድ ነው ሆኖ ያሳምናቸዋል። በትክክል ትክክል ነው እንጂ ክብር ይስጥልኝ በእውነት። የዛን ጊዜ መገለጥ ለአሕዛብ ሁሉ ይሰራል። ለእነሱ ብቻ አይደለም፣ ለሁሉም ነው የሚሰራው መገለጡ። የዛን ጊዜ እንግዲህ ለአሕዛብ አልተጻፈም፣ ለተጻፈው ነው። እንዲያው በቸርነቱ ያድርገው። ለአሕዛብ ግን ተጽፎ አላየነውም። ይኸው የማዳን ስራው የክርስቶስ ሙላት በሙላት ስለሆነ መገለጡም ከዚህ ሙላት ሊሆን ይገባዋል። በአመለካከት በአስተያየት በእኔና እሱ አስተያየት ይሆናል። በመጽሐፍ ግን እንግዲህ የምድር ወገኖች ሁሉ የሚለው ከወሰድ ነው ያሳያል። የምድር ወገኖች ሁሉ ዋይ ዋይ ስለሚል አዎ በዘካርያስ ያለቅሱለታል እኮ ለይቷል እኮ። ይህ ንስሐው እንዴት ለምን ካድ ነው? ለምን ተው ነው? ለምን አባቶቻችን ለምን እንዲህ አደረጉ? ይህም የእስራኤል ጠባይ ነው። በአባቶቻችን ዘመን ኑረን ቢሆን ነቢያትን ባገደልንም ነበረ ብለዋል። ክርስቶስን ሊገሉ እየተዘጋጁ ስለ ነቢያት ያዝናሉ። የኔታ ታዲያ ከዚህ ጋር አሁን ቅድም እዚህ የመተርጉማኑ የመጣው ርዕስ ነው ታመጻሚነ ከሚለው ጋር ግን ማመናቸው አይጠቅማቸውም የሚል ተሰጥቷል። አይጠቅማቸውም። መምህራኖቹ ነው የጨመሯት። ድህረሰ ታመጻሚነ ንባቡ ነው። አይጠቅማቸውም። ድህረሰ ታመጻሚነ ኋላ እንዲያምኑ ታደርጋቸዋለህ ንባብ ናት። አይጠቅማቸውም እንጂ አመለካከታቸውን ነው የገለጡበት። ግን እንትን እኮ ነው ይሄ አባባል አሁን ልክ ክርስቶስ ዓለምን ለማሳለፍ ዋጋ ሊሰጥ በሚወጣበት ጊዜ እሱን ነው እንዲህ የገለድ ነው እሱን ነው እንዲህ የወጋ ነው ብለው ያለቅሳሉ፣ ይጸጸታሉ። ያ ግን ጸጸታቸውም ሆነ ልቅሷቸው ከንቱ እንደሆነ ነው እንትን ሐሳቡ። ልካውን ቅዱስ ያሬድም ሲናገር ዋናው ንባቡን ጳውሎስ ይድናሉ የሚለው መሰረታዊ ሐሳብ ነው። እንዴት ለሚለው የወጉትን ያዩታል የሚለው ደግሞ አፈጻጸሙ ነው። ድህረሰ ታፈጻሚነ የሚለውም ኋላ ግን እንዲያምኑ ታደርጋለህ የሚል የሊቅ ቃል ነው። ድህረሰ ታመጻሚነ የሊቅ ቃል ነው፣ እንዳለ ንባቡ ነው የተወሰደ። ኋላ ግን እንዲያምኑ ታደርጋለህ የሚል ነው። እነሱ ሲጨምሩ መምህራኑ አይጠቅማቸውም እንጂ ብለው የጨመሩት እነሱ ነው። ስለዚህ ንባብ ነው መጀመሪያ፣ ንባብ ነው የሚወሰድ። እዚያ አመለካከት ከጠቀመ ጥሩ ነው። ንባብ የሚያፈርሰው ከሆነ ግን ለአመለካከት ቦታ አይሰጥም። ቃሎት ያሰማልኝ እንዳየሽ ሲያከራክረኝ የነበረውን ሀሳብ ና ስላበሰሉልን እግዚአብሔር ያክብር። ቃለ ሕይወት ያሰማልን አባታችን። እንግዲህ ወደፊት ስለሚኖረን ጊዜ ሌሎቹ ደግሞ ወደፊት አለ ራእይ። ይህ በጣም ፊት አለ። በተለይ የሁለቱ ነቢያት ብዙ ራእይ ስለ ምጽአቱ በአብዛኛው ስላለው እሱ በየክፍሉ ስለምንከታተል ጥሩ ነው። ሰኞና ሐሙስ ከተባለ ጥሩ ነገር ነው። በየክፍሉ ስላለው በየክፍሉ እየተነሳን ሀሳቡን ራእይ ዮሐንስ በተለይ ብሉይ ኪዳን በጣም ነው የሚመጣው። ብሉይ ኪዳን በጣም ነው ሊተረጉመው የሚችለውም ብሉይ ኪዳን ብቻ ነው። ብሉይ ኪዳን ነው አብዛኛው የሚተረጉመው። ትክክል። መቼ በየትኛው እንግዲህ ፕሮግራሙን ንገሩን ይላሉ። ሳይወጡ ንገሯቸው የሰዓቱን
እሺ ያው 7 መንፈቆች እንዳሉት አለ። እንግዲህ ያው እርግጥ ወደፊት እናየዋለን ብለውናል የኔታ። ግን በየትኛው ነው አሁን የወጉት ሊያዩት የሚመጡ በየትኛው ወር ውስጥ ነው አረ ብለን ስለ ወር ነው የምንችለው? መናገር ማንም አውቃትም እንኳን የዋናውን ምጽአትም አይታወቅ ወርህ ነው። ምንም ማወቅ አንችልም። ጰራቅሊጦሳዊ በሚለው እንታ ሊቀ ሊቃውንት እንደው ከይቅርታ ጋራ በዛው ላይ እንትን አንድ ሀሳብ ቢሰጡበት ያው መተቻቸት ይኖራል፣ ግን ልብ እንዳይሰርቅ በጣም እንደዚህ አይነት ትምህርት ስንማር በጣም የረቀቀ ትምህርት ነው። ሊቃውንት ያሉበት ያው እንግዲህ የሚነሳውን ጥያቄ እያየን ነው እና እንደዚህ አይነት ነገር ሲሆን ልብን እንዳይሰርቅ በዚሁ እሶትም አጽንተው ቢሄዱ ከታች የሚጻፉ አግባብ የሆኑ ጽሕፈት ይጻፍ። የኔታ አንድ በባለፈው ከተማርነው ከመጀመሪያው ላይ የወራ ዮሐንስ የመጀመሪያው ምዕራፍና ቁጥር ላይ ቶሎ ይሆን ዘንድ ነው የሚለው እና እስካሁን ግን ምንም የሆነ ነገር ወይ ስላላስተዋል ነው እዛ ጋር ፍጥነት እንዳለው ቶሎ እንደሚሆን ነው የሚናገረው። ከዚያ ሁለት ሀሳብ እኮ ነው ያለ። ከዚያ አሁን ያለውን ወደፊትም የሚሆነውን አሁን ያለውን የሚለው እዚህ በአንደኛው መቶ ክፍለ ጀምሮ እስከ 3ኛው መቶ ክፍለ ዘመን የተነሳ ከባድ የክርስቲያኖች ፈተና ነበረ እና ያነ ያውም ወደፊት እንሄዳለን እንጂ አውሬው ራሱ ኔሮን ቄሳር ነው ብለው የተረጎሙ ነበሩ እና ያንን አሁን ያለውን ወደፊት ይሆን ተሎ የሚለው ግን የእግዚአብሔርን ቃል አለመቅረትን ያመለክታል። ብዙ ጊዜን ሳይሆን አለመቅረትን፣ አለመሻርን ወይም አለመቅረትን ነው የሚያመለክተው። በሱ ዘንድን ደግሞ ያው ሌላ ትርጉም ደግሞ 1000 ዓመት እንዳንዲት ቀን ናት ተብላለች። አሁን እንግዲህ 2 ቀን ተኩል አካባቢ ነው ያለ ነው በጌታ ከሆነ 2 ቀን ደግሞ ትንሽ ናት፣ ነገና ዛሬ። እሺ ቃለ ሕይወት ያሰማልኝ ኔታ። ይቅርታ በፕሮግራም
በፕሮግራም መሪው በኩል አይደለም የመጣሁት። ይቅርታ በጣም ክቡር ፕሮግራም መሪ። በራስዎት በር ነው የመጡት። በራስዎት ቤት ከፍተው አይ አይ ከታች ነው ከታች ነው። ያው ጌታ ልደት እስካሁን 2018 አይደለም እና ነገና ዛሬ ያልኳት እሷ ናት። በሺህ ዓመት ከታሰበ ነገና ዛሬ ናት። የመጨረሻ አንድ ጥያቄ አልጠየቅ ኔታ ቅጣ ግን ለኔ ነው። አሁን ጌታ የወጉት ያዩታል ሲል የዛን ጊዜ አሁን እንግዲህ በደመና ሲመጣ በመንፈሳዊ አይን ነው ሊያዩት የሚችሉ ወይስ በስጋ አይን ነው? አይ በእይታ ነው እንጂ እንዳለ የሲናው ተራራ እኮ አይን ነው ያየው እንዳለ። ሲና እኮ ክብሩ ነው የተገለጸ። በእሳት ወረደበት ሲባል እኮ የሙሴ እይታ፣ የሲና እይታ የተለያየ እይታ ነው። ስለዚህ ያ ማለት ክብሩ ነው የሚገለጸው። የሆነ ክብር ይገለጻል፣ የታላቅ ክብር ይገለጻል። ያን ጊዜ ማየት ነው የሚያስፈራ ክብር ማለት ነው። የአሁን እስራኤል የሚያምኑበት የምንለው አዎ። እና ክብር ከሆነ የወጉት እንዴት ያዩታሉ? የወጉት እንዴት አይተው ሊያምኑ ይችላሉ? ክብሩ ከሆነ የሚገለጠው ክብሩን ያማ በታሪክ ተቀምጧል እኮ እንደወጉት እንደሰቀሉት እኮ አሁንም እየተናገሩ ነው። እኛ አይደለንም አይሁዳውያን ናቸው ይላሉ፣ ሮማውያን ናቸው ይላሉ። እና ያን ጊዜ ግን እነሱ መሆናቸው ይረዱታል። የኔ ጥያቄ እንታ ክብሩ ከሆነ የሚገለጠው ልክ አሁን ለምሳሌ እንደ ቶማስ አይነት ካላየው አለ ምንም አይነት እንዳይሆን ብዬሽ ነው። አሁን አይደለም ግዴታ ነው ያሳምናቸዋል። ያ ክብር ያስፈራቸዋልም ያሳምናቸዋልም። በግርማ ግዴታ ከሆነማ ፈርተው ነው የሚያምኑ፣ ወደው ሳይሆን ተገደው ነው እንደሚያምኑ አያሳይም? ግዴታ ካል ነው ተገደው ሳይሆን ይቀበሉታል። ምክንያቱም ሐሰተኛው አታሏቸዋል። ያለቅሳሉ እንጂ ግዴታ ሳይሆን ያለቅሳሉ እኮ በሁኔታው ይጸጸታሉ። ራሱ በመጀመሪያም እኮ በትትና ስለመጣ ነው እንጂ እንደ ሲናው ቢመጣ እኮ ያምኑት ነበረ። ከፍርሃት የተነሳ ማለት ነው። ከፍርሃት ሳይሆን ክብር ይሰጣሉ። ባህል አለ፣ ክብር ሰጡ የሚል አለ። ራእዩን ስንሄድበት አሁን ክብር ሰጡ ይላል። ያን ክብሩን እውነት ነው ብለው ተቀበሉ ማለት ነው። ስለዚህ ወጉት ያዩታል ሲባል የተወገውን ልክ አካሉን ሳይሆን ክብሩን አይተው በዚያ ያምናሉ። ክብሩን ነው የሚያዩት። ምክንያቱም በታላቅ ደመና በሲና በከባድ ደመና አይደለ፣ እዚህም በደመና በዚያ ውስጥ ክብሩን የተሰቀለውን የእንትኑን ሊያሳያቸው ይችላል። ግን ዋናው በክብር የተሞላ ነው። ስቅለቱም ቢሆን በክብር የተሞላ ነው። ምጽአቱ ሁልጊዜም በክብር የተሞላ ነው። እይታው ይህን ነው ብሎ ለመተንተን ባያስችለንም ግን በክብር የተሞላ ነው። ሁለንተ ነው በክብር። የኔ አሁን ጥያቄ የፈጠረብኝ እንደው ትክክል በክብር ተሞልቶ ሲመጣ የዛን ጊዜ እነሱ በትክክልም አይተው እንዲህ ነው ለማለት ፍርሃትም ይኖራል። ሞልቶም ላይ ነው። የሲናውን እኮ መልሰዋል። የሲናውማ ትክክል ነው። እና ይሄን ጠበቃሽ እኔ የወጉት ሲባል ልክ የተወገው ማንነቱ በትንሳኤም ሲነሳ እነሱን ለማሳመን እንዳሳየው አይነት የወጉትማ ታሪኩን ነው እየገለጠ ያለ። እሺ ለምሳሌ ጳውሎስ አይቶታል። ግን እኮ የተሰቀለው የተወጋው እያለ ጳውሎስ ሁልጊዜ ነው የሚናገረው። የተሰቀለውን እሰብካለሁ እኮ ነው ጳውሎስ የሚለው። ግን በክብር ነው ያየው። ጳውሎስ እኮ ያው በአይነ ስጋ ሳይሆን በአይነ ሕሊና በክብር ነው ተገለጠ። አይኑ ማየት አልቻለም። ማን ብሎ ጠይቆ ማንነቱን ገልጾለት ነው ያመነው። እና ታዲያ ያም እኮ ያው ነው ይገለጽላቸዋል፣ ያምኑታል። ስለዚህ በአይነ ሕሊና ነው የሚሄድ።
በአይነ ስጋ አያዩትም ማለት ነው። በአይነ ብርሃኑ እኮ የአይነ ስጋ ነው። ብርሃኑ ክብሩ ሁልጊዜም ክብሩ ኢሳይያስ አየ ሲል እንትን ሲል እኮ ሁልጊዜም አይን ነው የሚያየው። በመንፈስ ስለሆነ ራእይ ነው የምንለው። ግን ይህኛው ቀጥታ አይን ያየዋል ማለት ነው። ክብሩን ያየዋል እንጂ አይን ነው የሚያየው ሁልጊዜም። እሺ ቃልዮት ያሰማል። እንተ ቀለመወርቅ በዛው ላይ ይሰማል። የኔታ ለኔ ማለት አሁን ታይም የተሸነከረ እጅ እነዚህን ነገሮች አናያቸውም ማለት ነው። ምክንያቱም በክብሩ ከሆነ በግርማ መለኮት እና እንዴት ነው አሁን በክብሩ ነው የምናየው ስንል የተወጋ ጎኑን የተሸነከሩ እጆቹን የቆሰለ ማንነቱን አይተው አይደለም ያለቅሳሉ የሚለውና በክብሩ ስንለው የትኛውን ነው ክብሩ? አሁን ክብሩ ማለት በብርሃን የተሞላ ሐዋርያው ቅዱስ ጳውሎስም ያው እንትን ያለው ክብሩን ያየ ጳውሎስም ክብሩን ያየ። ስለዚህ የተወጋ ጎን አይታያቸውም ማለት ነው። መታየቱ በምን መልኩ ነው የሚለው ያን ጊዜ የሚወሰን ይሆናል። ግን ዋናው ከክብር ጋር ነው ይታያል። ግን ከክብር ጋር ነው ዋናው ክብር አለው ነው ዋናው። መስቀሉም ታየ፣ ጎኑም ታየ። ከታላቅ ብርሃን ነው እጅግ አሁን ሊገልጸው በማይችል ብርሃን ከተነሳ በኋላ ለሐዋርያት ከታየበት መንገድ በዛ መንገድ አይታይም። የሐዋርያቱ ሌላል ሐዋርያቱም እኮ አላወቁትም። ሐዋርያቱም እኮ ሁልጊዜ የሚያውቁት የኤማሁስ መንገደኞችም እኮ አላወቁትም። ሲፈቅድ የሚፈቅድበት መንገድ አለ እንጂ በክብር ተነሳ። ያው በክብር ነው የተነሳው። ግን ያው ብቻ ያ ብርሃን እሱነቱን የሚያሳውቅ ብርሃን ነው። እሱነቱን የሚሰውር ሳይሆን የሚያሳውቅ ብርሃን ነው። ስለዚህ የመወጋት የችንካር ምልክት ይታያል አይታይም? እዛ ሲመጣ ይህ አልተገለጸም። የችንካሩ ምልክት ይታያል አይታይም የሚል በግርማ የሚለው ነው ዋናው ነው። በክብር ይመጣል ነው የሚለው ነው። በክብር አደረገ፣ በክብር ይመጣል እና ቀንስ አድርገው አያዩት። በጣም በታላቅ ብርሃን፣ በብርሃን ውስጥ ግን ይህ ማንነቱ ሙሉ ሊታይ ይችላል። በአስፈሪ ብርሃን ውስጥ ማንነቱ ይታያል ማለት ነው። ስለዚህ የወጉት ያዩታል እኮ ለችንካሩ ሳይሆን እንደዚህ ያደረጉት የሰቀሉት ያዩታል እንደማለት ነው። ታሪካቸውን እኮ ነው የሚያዩት። ጳውሎስ መጀመሪያስ ጳውሎስ አሁን ያን ጳውሎስ እንደገደሉት አብሮ ተባባሪ እንደነበረ መጀመሪያ ያውቀው ጳውሎስ በክብር ከመገለጡ በፊት እኮ አብሮ ከነሱ ተባባሪ አልነበረም። ልብስ ጠባቂ ነው። እንዲያው ጳውሎስ ቸነከረው የሚለው ዝም ብሎ አባባል ነው፣ የሌለ ነው። የመውጊያውን ብረት ይብስብሃል የተባለው በደማስቆ ነው። ጳውሎስ እስጢፋኖስ ሲሞት ነበረ፣ ደጋግሞ ገልጾታል። ጻድቅ ሲሞትም ተባባሪ ነበርኩኝ ብሏል።
በስቅለቱ ግን የጳውሎስ ታሪክ አልተጻፈም። እሺ አባቴ ቃልዎት ያሰማልኝ፣ በረከቶት ይደርብኝ። እግዚአብሔር ይስጥልህ። መጋቢ ምስጢር የጻፉት እንትን አለ ከታይ እሳቸውን እዩት። ለሚጠራጠሩት ላላመኑት እንደ ቶማስ ባይነኩትም ያዩታል የሚል ሐሳብ ጽፈዋል። ጥሩ ነው። አጠናካሪ ሀሳብ ነው። ስለዚህ ሰኞና ሐሙስ ብቻ ነው ማለት ነው ሊቀ ሊቃውንት? አይ እሱማ እንትኑ ራእዩን ነው ያልኩት። ኧረ ጥሩ ነው። እንዲሁም ያንሰዋል እንጂ አይበዛበትም። አንደኛው ሰኞ ነው ዛሬ። ያው ሰኞና ሐሙስ ነው በቃ ማለት ነው። መጋቤ ብሉይ ያዙ። እኔ እንኳን ትንሽ አሁን ካለኝ መደራረብ ጋር አንዳንድ ነገሮች ለመማር ነው ዝግጁ የሆንኩት እንጂ ይተውኝ። አሁን መማር ነው ፈልገው። አሁን መማር ነው ገጠመኝ። እግዚአብሔር ያመሰገንኩ ማስታወሻ ይዤ መማር ነው።
ቃለ ሕይወት ያሰማልን። በጣም ነው የማመሰግነው ሁላችሁንም። ጥያቄዎችን በማንሳት እንድንማር አድርጋችሁናል። የኔታም ደግሞ ያለምንም መሰሰት ከጊዜያቸውም ከኢነርጂያቸውም ከሁሉም በእውነት ፍጹም የሆነ ልግስና ነው እያሳዩ ያሉት። እግዚአብሔር ከዚህ በላይ እድሜውን ሰጥቶ ያላወቅነውን የሚያሳውቁበትን ጊዜ እግዚአብሔር አይንፈገን። ሊቀ ሊቃውንት በጣም በሚገባ ነው መርሃ ግብሩን የመሩልኝ። በጣም ነው የማመሰግነው። እግዚአብሔር ይስጥልን። እናመሰግናለን። ጉባኤውን ወክዬ እንደው ሁሉም ለማመስገን ጊዜ ስለማይበቃ በጉባኤው ስም ነው። እግዚአብሔር ይስጥልን፣ ቃለ ሕይወት ያሰማልን ሁላችሁንም። አንድ እንደ ማሳሰቢያ ልሰጥ የፈለግኩት ነገር ምንድን ነው? የኔታ የሚያስተምሩትን እንደ ማሳሰቢያ ነው እና አስቀድመን ከመማራችንም በፊት በግዕዙም በአማርኛውም እንደው መለስ መለስ አድርገነው አየት አየት አድርገነው እንደ ማንበብ አድርገነው ምናምን ብንመጣ ጥያቄዎች በጣም ይፈጠራሉ ብዬ አስባለሁኝና ከለስ ከለስ አድርጎ እንደው በግዕዙም በአማርኛውም አየት አየት አድርገን ብንመጣ ጥሩ ነው። አንቦ የመጣ ሰው ጥያቄዎችን በሚያነሳበት ሰዓት ለእኛ ደግሞ ለሰማዕያኑ ደግሞ ያው ጥሩ ግንዛቤ እናገኛለን ብዬ ስላሰብሁ ማለት ነው። እቻ አንድ ማሳሰቢያ ናት። እንደው የሚሻል ከሆነ ብዬ ነው፣ እንደው የተሻለ ከሆነ። ሁለተኛው ምዕመናን አሉ፣ ከስር የሚያዳምጡ ምዕመናን አሉና ከሳምንት አንድ ቀን ይህን ጉባኤው የሚወስነው ሆኖ ማለት ነው፣ የኔ አስተያየት ነው። ከሳምንት አንድ ቀን ለምዕመናን በሚመች መልኩ ከዚህ ካላችሁት ሊቃውንት የስብከት ጊዜ ኖርማል ስብከት ለምዕመናን የሚሆን ወይ ሁለት ጊዜ ወይ ሁለት ቀን ወይ አንድ ቀን ለምዕመናን የሚሆን ስብከት መርሃ ግብር ቢያዝ ምን ይመስላችኋል የሚለውን አስተያየት ለመስጠት ነው። ማለት እንደው ሀሳብ እንዲሰጥበት ለማድረግ ነውና ምዕመናኑም ያው እንሰማለን እንረዳለን ብለው ስለሚመጡ ወይ ሁለት ቀን ከተቻለ፣ ካልተቻለ ደግሞ አንድ ቀን ኖርማል ስብከት ለምዕመናኑ ቢሆን ደግሞ ምን ይመስላችኋል ለማለት ነው። እንደው አጠር ያለች አስተያየት ሰጣችሁበት ወደ ጸሎቱ ብንሄድ። በዚሁ የኔታ ሊቀ ሊቃውንት ምንድን ነው ሊያስተምሩን ያሰቡት ነበረ? ረስቼ ያለው መሰለኝ።
መቼ ነው ቀኑስ መቼ ነው? አዎ፣ አዎ። እም፣ እም፣ አዎ፣ እም፣ እሺ፣ በጣም ጥሩ። እሺ፣ እሺ፣ እጅግ አመሰግናለሁ። ጸሎት ነው። እሺ እግዚአብሔር አምላካችን ሆይ ይህን ጊዜና ሰዓት ስለሰጠን እናመሰግናለን። ጊዜና ሰዓት ያንተ ነው። እኛ ደግሞ ቃልህ እንድንማርበት ስላደረግን እንድንነጋገርበትና በቃልህ እንድንዋይ ስላደረግን እናመሰግናለን። ጊዜውንና ሰዓቱን ባርክልን። የከፈትከውን በርም ቃል እንድንማርበት ስላደረግከው እናመሰግናለን። አቡነ ዘበሰማያት ይእቲ መንግሥተ ኃይለ ስብሐት ኦ ጊዜ ኢየሱስ ኃጢአት የኃጢአተ ኩሉ ዝክር ማይሰራ ኃጢአት እግዚአብሔር ስትልኝ በሰላም እደሩ፣ በሰላም ያገናኝ። አሜን አሜን። ቃላት ያሰማልን። ቃለ ሕይወት ያሰማልን። አባቶቻችን ሰላም እደሩ። ሰላም እደሩልን። የመሩትንም የኔታ ሊቃውንትንም ቃላት ያሰማልን። ቤቱንም ከፍተን እንድንማር ያደረጉልንም መልአከ ገነትንም እግዚአብሔር አክብርልንም። የኔታንም ሁላችሁንም እግዚአብሔር አክብርልን። ሰላም እደሩ። በዚያው እንደውም አጋጣሚ አንድ ነገር ልጠይቅ እያልኩ ነበር። አንቱ መልአከ ገነት አንዱ አባታችን አሉ መሰለኝ። አለሁ የኔ ታየ አለሁ። ዮሐንስ በ15 ታነግሳላችሁ እንዴ? እኛ ጋር እንዴት እንደሆነ የሰኔውን ነው የማውቀው። ግን አሁን የሚወራው ምናምን የሰማሁት ስለ ሰኔው ነው። ቢኖር ኑሮ ሰማ ነበረ። ግን እጠይቃለሁ። ነገ ነግረውታል። እንግዳም ነኝ ገና። አይ ከሁለቱ አንዱ ነው ተማሪ ነገር። ግን እኮ ዛሬ አንዳንድ የኔታ ቀለመወርቅም ሊቀ ሊቃውንት ያሬዳውያኑ አንዳንድ ዜማ መግቢያና መውጫ እያስቆረጡን እንትን ቢሉ ጥሩ ነው ያለ። መግቢያና መውጫ እንደዛ። እግዚአብሔር ይመስገን ከሁሉም ጸጋ ያለው አይነት ሰው ስላለ እንደው ለማለት ነው። እና እስኪ ጠይቄ ነግረውታለሁ የኔ ታየ